ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንዲሁም መላው የክርስትና እምነት ተከታዮች በተለይም የዚህ የከፋ ሬዲዮና ቴሌቪዥን ፕሮግራም ተከታታዮች መላው ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የገና በዓል በሰላም አደረሳችሁ አደረሰን ማለት እንወዳለን። እንግዲህ ዛሬ በበዓል ቀን የበዓል ልዩ እንግዳችን አንድ ውድ እንግዳ ይዘን ቀርበናል። ከእንግዳችን ጋር በሚኖረን ቆይታ በርከት ያሉ ሀሳቦችን እንለዋወጣለን። ከእንግዳችንም ብዙ የሚያስተምሩ ዝግጅቶችን ታገኛላችሁ፣ ሀሳቦችን ታገኛላችሁ ብለን ተስፋ እናደርጋለን። እንግዳችንን አስተዋውቃችኋለሁ። እንግዲህ ይህንን ዝግጅት በቀጥታ ቦንጋ ዩኒቨርሲቲ ተገኝተን ስናዘጋጅ በርካቶች ተባብረውናል። በዚህ አጋጣሚ እነሱን በማመስገን ዝግጅታችንን እንጀምራለን። ፍጹም ተሾመ ይህንን ዝግጅት ያዘጋጀው የመራው ከናንተ ጋር ቆይታ አድርጋለሁ። በካሜራ በኩል ደግሞ አበዛሽ በቀለ እንዲሁም ደግሞ ፍሬው ማሞ አብረውን ይገኛሉ። ስቱዲዮ የሚገኙ መላው የስቱዲዮ የፕሮዳክሽን ባለሙያዎችም ለዚህ ዝግጅት ማማር የበኩላቸውን አስተዋጽኦ አበርክተዋል። ከቦንጋ ዩኒቨርሲቲም ደግሞ በጣም በርካቶች ተባብረውናል። ወደ በኋላ ላይ እነሱን በዝርዝር ለማመስገን እንሞክራለን። ዶክተር ስለተገናኘን በጣም ደስ ብሎኛል። እንኳን አደረሳችሁ ማለት ወዳለሁ። እንኳን አደረሰ። እስኪ ራስን በደንብ አስተዋውቅልኝ ለተመልካቾች። ጤና ይስጥልኝ። እንኳን አብሮ አደረሰን ፍጹም። በቅድሚያ የካፋ ቴሌቪዥን ለዚህ መርሃ ግብር በመጋበዙ እጅግ ደስ ብሎኛል። በዩኒቨርሲቲው ማህበረሰብ ስም በራሴ ስም ለማመስገን ወዳለሁ። በመቀጠልም እንግዲህ ለክርስቲያኑ ማህበረሰብ በአጠቃላይ እና ለካፋ ዞንና ለአጎራባች ህዝቦች ክርስቲያኖች እንኳን ለ2018 የገና በዓል በሰላም አደረሰን በሰላም አደረሳችሁ ማለት ፈልጋለሁ። እንኳን ተገናኘን። እጅግ አድርጌ አመሰግናለሁ። እንደው አንተ እያልኩ እንዳወራ ይፈቀድልኝ። ያው ካለን ቅርበትም የተነሳ እንደው ከስራ አንጻር ማለት ነው። በጣም ይቅርታ ዶክተር። እንግዲህ ዛሬ በተለይ በደቡብ ምዕራብ ኢትዮጵያ ሁለተኛውን በዓል እያከበርክ ነው። ገና ሲሆን ደግሞ የመጀመሪያ በዓል ነው። ወደዛም ከመሄዳችን በፊት ዝግጅታችንን ለመጀመር እንዲያመቸን አስተባባሪዎችን ባሉበት ዳቦአችንን እንቁረስና ከዛ በኋላ ዝግጅታችንን በጥያቄዎችን ከበዓሉም አንድምታ ጋር ቆይታውም ምን ይመስል እንደነበረ ምናልባት ለተመልካቾች እናደርሳለን። ነገር ግን ቀድመን ዳቦ እንቁረስ። አስተባባሪዎች አንድ ጊዜ መልካም ዶክተር እጅግ አድርጌ አመሰግናለሁ። እንደው ቀደም ሲልም ከመግቢያ እንዳልኩት ቦንጋ ከመጣ የሁለተኛው በዓል ነው ስታከብር፣ ገና ሲሆን ደግሞ የመጀመሪያው ነው። እንግዲህ ወደሱ በኋላ ላይ እንምጣ። ዶክተር የተወለደ የታደገ ከሚለው እንጀምር። አመሰግናለሁ ፍጹም። በድጋሚ እንኳን በሰላም ለበዓሉ አደረሳችሁ። ዋማ ዲጎና ሸጌቶቴ ማለት ፈልጋለሁ። በተለይ ለአካባቢ ቋንቋ ተናጋሪዎች ዋማ ዲጎና ሸጌቶቴ። በመቀጠልም እንግዲህ ወደኔ ታሪክ መምጣት ካስፈለገ ያው የተወለድኩት በሀዲያ ዞን አሁን ማዕከላዊ ኢትዮጵያ ክልል ውስጥ በሚገኘው ሀዲያ ዞን ሻሾጎ በምትባል ወረዳ ውስጥ ነው። ያው እድሜ ለትምህርት ሲደርስም እዚያው ነው የተማርኩት። ከ7 እስከ 12ኛ ሆሳዕና ነው የተማርኩት። እንግዲህ ከትምህርት በኋላ በእኛ ጊዜ እንግዲህ በርካታ ተማሪዎች ትምህርት እድል የማያገኙበት ጊዜ ነው። አልፎ መሄድ ደግሞ እጅግ ከባድ የነበረበት ሁኔታ ነው የነበረው። በተለይ ከአርሶ አደር ቤተሰብ ነው የተወለድኩት። ከቤተሰብ አካባቢ ርቀህ ነው የምትማረው። ብዙ ርቀት 45 ኪሎ ሜትር ያህል ይርቃል። ያን ርቀት ከቤተሰብ ተለይተህ የምትማር በተለይ ከ7 በኋላ ያለው በልጅነት እድሜ በጣም ከባድ ነው እና በዚያን ጊዜ እንግዲህ በራስህ ጥረት ከ7 እስከ 12 ተምረህ ዩኒቨርሲቲ ማለፍ ደግሞ እጅግ በጣም ከባድ የሆነ ጥረት የሚጠይቅበት የራስ ጥረት የሚጠይቅበት ጊዜ ነው። አመሰግናለን። በዚያን ጊዜ እንግዲህ ዋቸሞ ሃይ ስኩል ነበረ። ዋቸሞ ሃይ ስኩል ነው የተፈተንኩት 12ኛ ክፍልና ቀጥታ ዩኒቨርሲቲ መግባት ቻልኩ ማለት ነው። እግዚአብሔር ስለዳኝ እንግዲህ ዩኒቨርሲቲ ገባው። 4 ኪሎ ተማሪ ነበርኩ። ሳይንስ ተማሪ ነው ባክግራውንዴ ወደዛ ስለሆነ ሳይንስ ተማሪ ሆኜ ነው የጀመርኩት። 4 ኪሎ በርግጥ አልቆየሁም። 2 አመት በኋላ ስኮላርሺፕ ፍለጋ ተቋም ውስጥ ተቀጥሬ ሰርቼ ስኮላርሺፕ ለማግኘት ስል ለቀቅኩት ዩኒቨርሲቲውን። ስኮላርሺፑን ስሞክር በአጋጣሚ ረዘም ያለ ጊዜ ስለፈጀ እሱም ሳይሆን ቀረ። እንደገና 6 ኪሎ በሌላ ትምህርት አስተዳደር የሚባል አለ።
6 ኪሎ ደግሞ እንደገና ማትሪኬ ጥሩ ውጤት ስለነበረ ድጋሚ ጆይን አረኩ። ሃየር ኮሚሽን አመልክቼ ድጋሚ ጆይን አረኩ። ከ6 ኪሎ በትምህርት አስተዳደር ተመርቄያለሁ። ከዛ በኋላ እንግዲህ ነው ወደ ስራ ዓለም የተቀላቀልኩት። ወደ ስራ ዓለም ሲቀላቀልም በአብዛኛው በትምህርት በመምህርነት ሙያ ነው የጀመርኩት። የመምህርነት ሙያ እንግዲህ ከውስጥ ከጥንትም የነበረ ነው ማለት ነው እና አይለቅም። አዎ እና መምህርነት ሙያ እየሰራሁ ወደ ኃላፊነቶች ከልጅነት ነው ከወጣትነት ነው የመጣሁት። በትምህርት ዘርፍ በተለይ በወረዳዎች ሌሞ ወረዳ ይባላል አንድ የዛን ጊዜ ሌሞ ወረዳ የትምህርት ፕሮግራሞች ኃላፊ በመሆን አገልግያለሁ። ትምህርት ጽሕፈት ቤት ላይ ለ2 አመት ያህል በአጋጣሚ የውጪ ስኮላርሺፕ በፊት የተመኘሁት አልቀረም። የውድድር እድል መጣ። ሲመጣ ለመጀመሪያ ዲግሪ እንደገና ውጭ ሀገር ህንድ ሀገር የመሄድ እድል አገኘሁ ማለት ነው ተወዳድሬ። በዚያን ጊዜ እንግዲህ እንደገና ከቤተሰብ የመነጠል ሌላ ሀገር ኮሙኒኬሽን ያልነበረበት ጊዜ ነው። እንዳሁኑ ምቹ ሁኔታ አልነበረም። በደብዳቤ ነው የምትገናኘው። የኢትዮጵያ አየር መንገድ ነው የሚወስደው በሳምንት 2 ቀን እንደዚህ ያልክ ከቤተሰብ ተለይተን ወደ 3 አመት ተኩል የምወደውን ሙያ ኢኮኖሚክስን የጀመርኩት እዛ ነው። ስለዚህ ከባዮሎጂ ተነስቼ ትምህርት አስተዳደርም በተወሰነ ደረጃ ተምሬ ግን የሚወደውን ትምህርት እስከዛ አላገኘሁም ነበር። በቂ ጋይዳንስም አታገኝም። የመጀመሪያ ትውልድ ላይ ትልቁ ፈተና የነበረው ከላይ ሆኖ በዚህ ብትሄድ እንደዚህ ብትወጣ ብትገባ የሚል የሚመራ ሰው የምታየው ታላቅ የለም እና ያው በተፈጥሮ እንትን ነው በአብዛኛው ምን ታገለው የነበረውና ያው ፓዮኒር ሆነ ግንባር ቀደም ሆነ ራስህን የምትፈጥረው መንገዱን የምታሰምረው አንተ ሆነ። ለቤተሰብ የመጀመሪያ ልጅ ነው አይደለሁም። ቤተሰብ ብዙ ልጆች ነበሩ። አባቴ ነፍሳቸው ይማርና በዘመናቸው ለማስተማር ይሞክራሉ። ብዙ ልጅ ያው ወቅቱ ስለማይፈቅድ የትምህርት እድሉ ሬር ነው። ከፍ ብሎ አይሄዱም። ማክሲመም 7-8 ነው የሚደርሱትና ትምህርት ግን ስትሄድ አንተ እኔ የመጀመሪያው ነኝ። የመጀመሪያው ነኝ። ከኔ በኋላ የኔ ወንድሞች እህቶች በሙሉ የተማሩ ሆኑ ማለት ነው። መጀመሪያ መውጣት ነው የሚያስቸግረው። ከዛ በኋላ ያለው ያው ትሸካከማለህ። በእኛ ማህበረሰብ ባህል ሁሉም ጋር ያለው ቀድሞ የወጣው ሌላው ነው የመሸከም ኃላፊነት አለብን። ያ አይነት ሁኔታ ስላለ ወንድሞቼ እህቶቼ ሁሉም ተምረዋል አሁን እና ያው የህንድ ሀገር ትምህርቴን በዛ በኢኮኖሚክስ ጨርሼ ተመልሼ ወደ ሀዲያ ዞን ያኔ በደቡብ ክልል ውስጥ ነበር። ሁላችንም ያው የካፋም ዞን አንድ ላይ ነበረ። 50 ምናምንም አንድ ላይ ነበር። 50 ምናምን ብሔሮች ብሔረሰቦች አንድ ላይ ነው የነበሩት። በዚያን ጊዜ በአንድ ዞን ውስጥ እንድሰራ ክልሉ ስምሪት ሰጠኝ ማለት ነው። የፋይናንስ ኃላፊ ሆኜ ሰርቻለሁ ሀዲያ ዞን። ከፋይናንስ ኃላፊነትም ስነሳ በክልል ፋይናንስ ውስጥ በተለያዩ ዘርፎች ሰርች ክልል ታክስ ውስጥ አዋሳ ሳገለግል ነበር ማለት ነው። ይሄን ማህበረሰብ ከድሮም ጀምሮ በተለያየ መንገድ የተያያዘ ነው። በስራ እንገናኝ ነበር። ለ5 አመት ያህል በክልል ፋይናንስ እና ታክስ ውስጥ ሰርቻለሁ። እስከ ምክትል ቢሮ ኃላፊነት ደረጃ ሰርቻለሁ በክልል ፋይናንስ ውስጥ። ታክስም እንደዛውና እዚያ ሀዲያ ዞን እና ክልል ላይ ቆይቼ ወደ እንደገና ለማስተርስ ትምህርት ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ማስተርስ ትምህርት እድል ሲከፍት የመጀመሪያው በማስተርስ ከመንግስት ተቋማት ነው የምትሄደው እዛ እና ተወዳድሬ በህንድ ሀገር የጀመርኩት የመጀመሪያ ዲግሪ እዛ መቀጠል አልተቻለም። መንግስት ነው ያስተማረኝ። ተመልሼ መጥቼ ማስተርሴን ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በከፍተኛ ማዕረግ ነው የጨረስኩት። ኢኮኖሚ የትምህርት ፍላጎቱም አለ። ባክግራውንዱም ያው ከጥንትም ጀምሮ የቀለም እንትን ነው ያለው እና ማህበረሰቡም በጣም ያበረታታል። በተለይ ጥሩ ነገር ሲያይብህ ከሌለው እንትኑ እየከፈለ እያበረታታ ነው የምትሄደው እና አንተ የሁሉም ነህ። ያኔ የቤተሰቦች ብቻ አይደለም። የእናት አባት ብቻ ሳትሆን በቃ ወረዳው ሴሌብሬት ያደርጋል ስታል ዞኑ ሴሌብሬት ያደርጋልና በዛ ሂደት ስለመጣን እንትኑ የሚበርድ አይደለም። በገባንበት ሁሉ ውጤታማ ነበርን በትምህርት በተለይ። ከዛ በኋላ እንግዲህ ከሲቪል ሰርቪስ በኋላ ዩኒቨርሲቲ በኋላ በማስተርስ በጥሩ ውጤትን በመጨረሴ ዲላ ዩኒቨርሲቲ ተቀበለኝ ማለት ነው በመምህርነት። ምክንያቱም ውጤቱም አለ። ያው በደቡብ ክልል ውስጥ የሚገኝ አንድ ዩኒቨርሲቲ ነው። እኔም ዝግጁነት ነበረኝ በመምህርነት ሙያ ከስርም በዛ ትምህርት ማስተዳደር ያውቃለሁ፣ መምህርም ሆኜ ያውቃለሁ። በዛ ምክንያት ዲላ ዩኒቨርሲቲ 2 አመት ተኩል
በዳይሬክተርነት በኮሌጅ ዲንነት አገልግዬ ከዛ እንዲህ ያልኩ እንግዲህ ቤተሰቦቼን ልጆቼም ሐዋሳ ነው የተወለዱት ያገባሁት ሐዋሳ ነው ያ የቀድሞ ክልላችን ብዙ ነገራችን ነው የነበረው ያው ማስታወስ አንተ ታስታውስ እናት ክልል ብዙ ነገራችንን እዛ ነው ያሳለፍነው ባለቤቴም ከዛው ክልል ተወላጅ ነች ልጆቼም እዛ የተወለዱት ያ ታሪክ እንዳለ ሆኖ ግን የዩኒቨርሲቲው ታሪኬ ቀጠለ ማለት ነው ከዲላ በኋላ እንግዲህ መንግስት ስለፈለገ ተልኮ ስለሰጠኝ ሐዋሳ ዩኒቨርሲቲ ገባሁ ተዛውሬ እዛ እየሰራው በዚሁ ሙያዬ ወደ ሀዲያ ዞን እንደገና በአመራርነት ሄድኩ ማለት ነው በተሰጠኝ ተልኮ መሰረት አስፈቅጄ ዩኒቨርሲቲውን ለማገልገል እየሄድኩ ነው ብዬ አመልክቼ ስመለስ እንድትቀበሉኝ ብዬ በጣም የሳቁት ያኔ ነው ለማንኛውም መርጠሃል አይ ለማገልገል ነው እንደምትመለስ እርግጠኛ ነህ እርግጠኛ ነኝ ይመለሳለሁ ብዬ እና ፕሮፌሰር ዮሴፍ ነበሩ ኦኬ ደርሶ ሲመጣ ይታይላችኋል ተብሎ ፋይል ላይ ታስሮ ሄድኩ ማለት ነው እና ሀዲያ ዞን በምክትል አስተዳዳሪነት ተወሰነ ሰራው እንደገና በዋና አስተዳዳሪነት እንደዛው መራው 3 አመት ተኩል ያህል አገለገልኩ ማለት ነው እንግዲህ በዛ አይነት ሂደት ተመልሼ ከመዋቀር እንደገና ወደ ዩኒቨርሲቲ ተመልሼ ስመጣ ያው ሰው አለ ፕሮፌሰር ዮሴፍ አለ ፕሮፌሰር ፍቅሬ አሉ የነበሩ ያው ሲሄድ የነበሩ አሉ እና ተመልሼ ወደ ዩኒቨርሲቲ ስመጣ እንደተባለው መሳቁ አልቀረም ያው በጣም ሳቁ ምን አሉ አሁን ትገባለህ ወይ ትችላለህ ወይ አሁን ምኑን የለመድከው ነው እዚህ አሁን ተመልሰ አካዳሚክስ ውስጥ ምንም ችግር የለብኝም እኔ አዛ ተግባባን ወደ ሴክተርስ ነው ልክ ተመረቀ ከፒኤችዲ እንደምትመጣ ሪል ስቴት አረኩ ማለት ነው ሪል ስቴት አረኩ ያንዴ ሳረግ ያው በሴኮስ ነው አመልክቼ ስለሄድኩ ኦፊሻሊ ተቀበሉ ከዛ በኋላ ያው ሐዋሳ ዩኒቨርሲቲ 1 አመት እንደሰራው እዛ የሰራሁት አገልግሎት ታሳቢ ተደርጎ የትምህርት እድል ሰጡኝ ለፒኤችዲ ማለት ያው ህንድ ደግሞ እኔ ወዳለው በከልጅነትም ስለተማርኩበት አንደኛውም ሶስተኛውም ወደዛ ሆነ ማለት ነው ተመልሼ ተወዳድሬ ዩኒቨርሲቲው ሲቀበለኝ ትምህርት ሚኒስቴር ላከኝ ማለት ነው በዛ አይነት ተመልሼም ከፒኤችዲ በኋላ ፒኤችዲን በሰላም በሚፈልገው ፊልድ በኢኮኖሚክስ ከዩኒቨርሲቲው በጥሩ ውጤት ጨረስኩ ምርምሬንም በአገር በኢትዮጵያና በህንድ በኢትዮጵያና በቻይና እና በአፍሪካና በቻይና በእንደዚህ ኢኮኖሚ ግንኙነቶች ላይ ነው የሰራሁት ባይላተራል ኢኮኖሚክ ሪሌሽን ኤፍዲአይ የሚባለው ይሄ ዳይሬክት ኢንቨስትመንት የትሬድ የኤድ የድሮ ነባሩን የአውሮፓ ተዋናዮች እነዚህ አዲሶቹ ተዋናዮች እንዴት ይተካሉ የሚለው ላይ ነው የሰራሁት በጣም ውጤታማ ነው አፍሪካና ቻይና ደግሞ በዚህ አሁን ላይ ራሱ በጣም ጥሩ የሚባል ግንኙነት ራሱ ፎረም አላቸው የአፍሪካ ቻይና አለ የህንድ ቻይና አለ አሁን ቅርብ ጊዜ ለብቻም አላቸው በቅርብ ጊዜ የህንዱ ጠቅላይ ሚኒስተር ክቡር ናሬንድራ ሞዲ መጥተው በጣም ብዙ ነገር ነው የተጠናከረ የመጣው በዛ ኤሪያ ነውና ከዛ ተመልሼ ሐዋሳ ስሰራ ቆየው ዩኒቨርሲቲውን አስፈቅጄ ደግሞ ወደ ሲቪል ሰርቪስ አዲስ አበባ መግባት ፈለኩ ለስራ ስፋትም እድል አለው በሚል አዲስ ሲቪል ሰርቪስ ዩኒቨርሲቲ ጠየቅኩ ተቀበለኝ በዝውውር አሁን ቤተሰቦቼ ምዛን ያሉት ሲቪል ሰርቪስ ዩኒቨርሲቲ ቤቴ ሆኖ እንግዲህ ይሄኛው ዩኒቨርሲቲ አራተኛዬ ነው ማለት ነው ይሄ ደግሞ እንግዲህ በዋናነት ያው በፕሬዝዳንት ደረጃ እንግዲህ እንድትመራ ኤግዛክትሊ እንደው ወደዚህ ስትመጣ ምን ይመስላል እንደው ምናልባት የትምህርት ባክግራውንዱን ማንሳት የፈለኩት ለምንድን ነው ዶክተር የመጣህበት አለ አሁን ቀደም ብላል አብዛኞቻችን ጀርባችን ባክግራውንዳችን ከአርሶ አደር ቤተሰብ ነው እንደው በኢኮኖሚም ደከም ካለው ቤተሰብ ነው ተስፋ መቁረጦች የሚታዩባቸው ትውልዶች አሉ ያለፉም አሉ አሁን ላይም ያሉ አሉና እንደው ስትሬንግዝን ጥንካሬን ለማሳየት ያክል የቤተሰብም ቅድም ብለኛል የቤተሰብ ያንተም ለትምህርት የሰጠው ጥንካሬ ዛሬ እዚህ ለመድረስ ምን ያህል አስተዋጽኦ አለው ትላለህ ከዚህ ለሰን የሚወስዱ ሰዎች ስላሉ በትክክል ነው በእኛ ጊዜ ትልቁ ፈተና የነበረው እንዳልኩ ከፊት ለፊት ሆኖ እያገዘህም አቅጣጫ የሚያሳይም የለም ትራይል ኤንድ ኤረር ይሉታል ፈረንጆች እየሞከርክ እየወደክ እየተነሳህ ነው ሰፖርቲቭም አይደለም ኢንቫይሮንመንቱ ያኔ የነበረው ለምሳሌ በቂ ሪሶርስ የለህም አስተማሪ አዳምጠህ ነው
ደብተር አንብበህ ነው ሪፈረንስ የለም አንድ ባዮሎጂ ሪፈረንስ ካለ እሱን ነው እንደዛ በየሰብጀክቱ ብዙ እጥረት አለ የተፈጥሮ ጸጋ ተጠቅመህ ነው በብዛት እና በዛ ላይ ደግሞ በጊዜው የነበረው ድንቁርና ድህነት አለ ያ በትግል ያለፍንበት ታሪክ ተስፋ ባለመቁረጥ ነው እንዳልከው በቤተሰብ በኩል ያለው ጥሩ ነገር ሁሉ ጊዜ ልጆቼ ይማሩ የሚል ዛሬም ያለው ወላጅ እንደዛ ነው ይማሩልኝ እኔ ባልማር ይላል እኔ ባልማር የልጄ ጣፈንታ ከኔ ይሻል መሻል አለበት ይላል ያ ቁጭታቸው እኛ ውስጥ ነበረ ያደገ ነው የሚሄደው ውስጥ ላይ ተማር ልጄ የሚለው ትዝልሃል በጣም ደስ የሚል የሁሉን እንትን የሚቀሰቅስ ነው በጣም ነው የሚያነሳሳ ያ የጊዜው የወላጆች ሴንቲም ውስጣቸው የነበረ ነገር ነው መቼም ኪነ ጥበብ ማያወጣው ነገር የለም በሙዚቃ ወጣ ገለጡት ማለት ነው ገለጠው እስከዛሬ ድረስ የዛን ጊዜ ኮንቴክስት ያመጣል ወደ ውስጣችን ማለት ነው ያ ምንድነው የነሱ ቁጭት በእኛ ውስጥ ስላደረ እኛ እየወደቅንም የተነሳንም ያለ መሪ እስከ መጨረሻ መሄድ የቻልንበት ሁኔታ ያ ቁጭቱን የፈጠረው አሁን ያለው ትውልድ አይደለም ከኛም በፊት ያለው ከኛ ሲነር የሚሆነው ትውልድ ያን እድል ተጠቅሞ ነው የሄደው በራሱ ነው የሄደው አሁን ያለው ትውልድ ግን ብዙ እድል አለው ነው አንድ ነገር ግን እንዳጣ ያስፈልጋል ብዙ እድል ምንድነው ለመማር አሁን ቴክኖሎጂው እንደምታውቀው ነው ዓለም በመረብ ተሳስሮ ነው ያለው ዕውቀት ገበያ ላይ አለ ካስተማሪ የሚጠበቅበት ዘመን አይደለም ራስን መቀየር ብትፈልግበት መስክ ላይ ሁሉ ማየት ትችላል ታይቶ የማይታወቅ የሥራ እድል እኮ የተፈጠረ ነው ዲጂታል ቴክኖሎጂ ላይ ያሉ እድሎች እንደምታውቀው ተሰምቶ ታይቶ የማይታወቁ ናቸው ዓለም የሚፈጥራቸው በጣም በርካታ የሆኑ እድሎች አሉ የእድሎቹን ካልተጠቀምክ ግን ደግሞ ማርጂናላይዝ ያደረገ ነው የሚሄደው ቴክኖሎጂ እያገለለህ ነው የምትሄደው ድሮ ድህነት በማግኘት በኢኮኖሚ ማግኘትና ማጣት ነው አሁን በዛ አይደለም አሁን ጉዳዩ ቴክኖሎጂ ጋር አብሮ የመሄድ የመዘመን የመሰልጠን የመፍጠን ጉዳይ ነው ያለው ስለዚህ አሁን ላለው ትውልድ ያለው እድል አንደኛ የማ ልጆች ናቸው ብትል የተማሩ ቤተሰቦች ልጆች ናቸው ብዙዎቹ ወንድሞቻቸው አሉ የተማሩ ናቸው ወላጆቻቸውም ቢሆን አሁን ላለው ትውልድ የተማሩ ናቸው ወላጆች ራሳቸው በአብዛኛው የገጠሩ ማህበረሰብ ላይ ያለ እንደተጠበቀ ሆኖ አብዛኛው ትምህርት ላይ የሚሄደው ወጣት አትሊስት ወይ ወንድሞቹ ተምረዋል ወይ ወላጆቹም በተወሰነ ደረጃ አንድ ሰው ቢያንስ ከቤተሰብ ውስጥ አለ ስለዚህ ይሄድን እንደ እድል መጠቀም ዓለም የሚሰጠው እድል ደግሞ አለ ፈተናው እንዳለ ሆኖ እድሎች አሉ አብሮ እድሎቹ ላይ አተኩሮ መስራት ከቻለ አሁን ያለው ትውልድ ዓለም አቀፍ መሆን የሚችልበት እድሉ ሰፊ ነው እኛ በአገር ደረጃ እንኳን ላለው ለኢኮኖሚ አስተዋጽኦ ለማድረግ የምንሄድበት መንገድ ጠባብ አሁን ያለው ለዓለም አስተዋጽኦ ሊያደርግ የሚችልበት እድል የሚፈጥር ዘመን ላይ ነው ያለነው ልዩነቱ የምርጫ ጉዳይ ነው እኛ አሁን እኔ አራተኛ ትምህርቴ ነው እንደውም አልገለጽኩትም እንጂ ኢኮኖሚክስ ላይ ደርሼ ነው የቆምኩት ፓሽኔን መከተል ማወቅ ከልጅነት ፍላጎቴ አልወጣልኝም ሳይወጣልኝ ስለቆየ እያደንኩ እየፈለኩ እየሞከርኩ ነው ይሄ ያውኖቹ ትውልዶች ፍላጎታቸውን መለየት ይችላሉ ምንድነው የነሱ ጸጋ ተሰጥቶ ሁሉም የተለየ ነገር አለው ወደሚወዱት ገና በጊዜ ማለት ነው ከሃይስኩል ጀምሮ ወደሚፈልጉት አተኩረው ጉልበት ሳያባክኑ በዛ መስመር ላይ መሄድ ነው ያለባቸው ስለዚህ እድሎች አሉ በእኛ ጊዜ የነበረው ቁጭት የፈጠረው ነው እኛን ወደዛ የወሰደው ያለ ጋይዳንስ እስከዛ እስክንሄድ ያደረገው እሱ ነው አሁን ያለው ጋይዳንስ አለ ሪሶርስ አለ እድሎች አሉ ቴክኖሎጂ አለ ማንንም አውሮፓ ላይ ያለውን አሁን ህንዶች አውሮፓን በተለያየ መንገድ ሰብረው ገብተዋል አሜሪካን በቴክኖሎጂ እና ጎግል ፋርም ላይ አሁን ጎግል ካምፓኒ ውስጥ ትልቅ ሼር አላቸው ቻይና በቴክኖሎጂ ፈጠራ የት እንደደረሰ አይተሃል ቻይናውያን መስሚያ የላቸውም አሁን ያ ለምንድነው ሌት ከመር አድቫንቴጅ ይሉታል ፈረንጆች በኋላ ላለው ያደጉ ላለበሮች እድል በእጃቸው አለ ያ ደግሞ በሰው ኃይል በጭንቅላት ምክንያት የመጣ እድል ነው እና እድሉን መጠቀም ግን ያስፈልጋል ሌት ከመርም ብንሆን በተለይ ወጣቶቻችን በእጃቸው የተለየ እድል አለ ተስፋ መቁረጥ የሚባል ነገር በዚህ ጊዜ መደመጥ የሌለበት ዘመን ነው ተስፋ የሚያስቆርጡ ነገሮች አይኖርም አይባልም ያው ስንፍና ካለ ተስፋ ተቆርጣለ ቴክኖሎጂው ይዞ ይሄዳል ደግሞ ይሄ አይሲቲ ዘመን ነው ሳትፈልግ ከመስመር የሚያስወጣ 24 ሰዓት
የሚያቆይ ቴክኖሎጂ ተፈጥሯል። ለሚጠቀመው አድቫንቴጅ ለሚጠቀመው እንዳለ ነው። ለሚሰንፈው መመለሻ የሌለው ማለት ነው። ይሄ ያደገው ዓለም ሁለቱንም ነው ፓኬጅ የሚሰጥ። ምርጫ አንተ ነው። ጥበቡ እዛ ላይ ነው። የምትመርጠውን ማወቅ ነው። ስለዚህ ከመረጥክ ያንን የደረሱበት ለመድረስ ፈጣን መንገድ አለ። አንተ ዓለም አቀፍ ተዋናይ ዓለም አቀፍ ሌበር ፎርስ ለመሆን ትልቅ እድል አለ። ስለዚህ የኢትዮጵያን እድሎች ገና አሟጠን አልተጠቀምንም። የዓለምንም እድሎች ግን መጠቀም የሚችልበት እድል በእጃችን እንዳለ፣ ይሄም ደግሞ በዘመኑ ባሉ ቴክኖሎጂዎች ወቅቱ የሚፈልገውን ለይቶ መማር፣ ፓሽን ተከትለ መማር። ፓሽን ስፖርት ከሆነ እኮ በስፖርት ኤክሴል ማድረግ ትችላለህ። ሌላ ጊዜ ጉልበት ማባከን የለብም። በዛ አካባቢ የሚያስፈልግ ስልጠና የማግኘት ጉዳይ ነውና እዚህ ትልቅ እድል አለ። አሁን ላሉት ወጣቶች እንደኛ ጊዜ አይደለም፣ እድሎች አሉ፣ ፈተናዎችም እንዳሉ ግን መዘንጋት አይኖርብንም ለማለት ነው። እንግዲህ ዶክተር ካንተም የህይወት መንገድ እንግዲህ መማር ለፈለገ በጣም በርከት ያሉ ሀሳቦችን አጋርተናል። እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ አሁን ልዩ የበዓል እንግዳችን ከሆኑት ዶክተር ደገላ ኤርጌኖ የቦንጋ ዩኒቨርሲቲ ፕሬዝዳንት ጋር ቆይታ እያደረግን የምንገኘው በጣም በርከት ያሉ ሀሳቦችን እንጋራለን። እንግዲህ ቀደም ሲል የትምህርት ባክግራውንዳቸውን ለማየት ሞክረናል። እንግዲህ ወደ ደቡብ ምዕራብ ኢትዮጵያ ከዚህ ቀደምም በስራ አጋጣሚ በተለይ በቀድሞ ክልልም በነበርክበት ጊዜ መጥተሃል። እርግጠኛ ነኝ ታውቀዋለህ አካባቢውን፣ አዲስ አይደለም። አሁን ደግሞ የቦንጋ ዩኒቨርሲቲ ፕሬዝዳንት ሁለተኛው ታሪካዊ ፕሬዝዳንት ሆነ መጥተሃልና ከመምጣት በፊት ምን ስዕል ነበረ? ስትመጣ ደግሞ የነበረው ኢንቫይሮንመንት ምን ይመስላል? የማህበረሰቡስ አቀባበል እንዴት አገኘው? አመሰግናለሁ። ይሄን ለመጠየቅ ትክክለኛ ሰው ነኝ እኔ። ፍጹም በዚህ የገጠመኝን ማንሳት፣ የተሰማኝን ስሜት ማንሳት ለብዙዎች ትምህርት ይሆናል። በመሰረቱ እኔ ስመደብ ምንም ፊቴን አላሸውም እንደሚባለው ውሳኔውን ለመቀበል ማለት ነው። ያን ያስባለኝ መጀመሪያ በአንድ ማህበረሰብ በአንድ ክልል ውስጥ ተደራጅተን በአንድ መዋቅር ውስጥ ተደራጅተን ለረጅም ጊዜ የጋራ እሴት ይዘን ነው የቆየ ነው። እንደ ኢትዮጵያ ያዝነው እንዳለ ሆኖ እንደ ክልልም ደግሞ የጋራ እሴት ገንብተን እንደነበር ታስታውሳለህ አንተም። ያ እሴት ትልቅ አቅም የሆነው እሱ ነው። በነበርንበት ጊዜ አብረን ስንሰራ የነበርንባቸው ብዙ ነገሮች የነበሩ ስለነበረ አሁን እዚህ መጥቶ መስራት ለኔ አዲስ ነገር ነው ብዬ አልወሰድኩትም። የትምህርት ተቋም ላይ መስራት አዲስ ነገር አይደለም። አራተኛ ተቋሜ ይሆናል። በዚህ አካባቢ መጥቶ መስራት አዲስ ያልሆነበት ምክንያት አብረን የቆየንና ስንሰራ የነበርን በመሆኑ የተለየ ፊሊንግ አልነበረኝ። ስመጣ ምን ገጠመኝ ለሚለው መቼም ዶክተር ጴጥሮስን ማስታወስ ፈልጋለሁ። በዚህ ጊዜ ዶክተር ጴጥሮስ ጋር በቂ ጊዜ ወስደን ነው የተወያየ ነው። እንግዲህ ስትመጣ ለስራና አጠር ያለ ቪዚት ስትመጣ የተለያየ ነው። ተቋም ውስጥ ከማህበረሰብ ጋር አብሮ ለመስራት ግን በቂ የሆነ መረጃ፣ በቂ የሆነ አሰራር ስርዓት፣ ሙሉ ነገር ማወቅ ይጠይቃል እና ማህበረሰቡን ቶሎ የበለጠ እንዳውቀው ብቻ ሳይሆን ሞር ስሜት እንዲኖረኝ ቅርበት እንዲኖረኝ ያደረገው የዶክተር ጴጥሮስ የርክክብ ሂደት ነው። የርክክቡ ሂደት እስከ ወረዳ ድረስ ዩኒቨርሲቲው በመሰራባቸው ፕሮጀክቶች ባሉባቸው ቦታዎች ሁሉ ከማህበረሰብ ጋር ውይይት ያደረግን ነው ይሄድ ነው። ማህበረሰቡ የሚሰራውን ዩኒቨርሲቲው ለማህበረሰብ የሚሰራውን እየተናበቡ አብዛኞቹ ቦታዎች ላይ ሲሄድ የሚገርመኝ አመራሮች አገኝ ነበር። እኔ በፊት አመራርነትን መስራቴ ሌላ ሶስተኛ እድል ነው እና ስለዚህ ትክክለኛ ርክክብን ያደረግነው አንዱ እሱ ነው። በጣም የሚገርመው የዞን አስተዳደር ኦፊሻሊ ነው የተቀበለኝ። ወረዳ መዋቅር ጋር የክልል መዋቅር ፕሬዝዳንቱን ጨምሮ ዩ አር ዌልካም ነው የተባልኩት ኦፊሻሊ ማለት ነው። የት ነው አዲስ ነገር የለም የሚያስፈልገው ጉዳይ ላይ አብረን አለን የሚለው ከቃል በላይ የሆነ ዌልካሚንግ እንትን ነው የነበረው። ከዛ በኋላ ወደ ተግባር ገባን። አሁን 9 ወር የሆነኝ ነው። በተግባር ሂደት ያየሁት እኔ ከጠበቁት እጅግ የላቀ ነው። ለዩኒቨርሲቲ ያለው ውግንና ምክንያታዊ እንደሆነ የበለጠ ተረዳሁ ማለት ነው። ዩኒቨርሲቲውም ቀርቦ የሚሰራበት ምክንያት ሞር
የተገለጠልኝ ነው የመጣው። ስለዚህ ትስስሩ ምንም ያህል ጊዜ ሳልፈጅ እንግድነት እንዳይሰማ እንግዲህ በበዓል ምድር እንደ ቤቴ ነው እዚህ ቁጭ ያልኩት እንደሚገባህ እንግዲህ ማለት ነው። እና እዚህ በመገኘትና ሌላ ጋር በመገኘት ልዩነት እንደሌለ ነው ፊል የማደርገው። ይሄ እንግዲህ ከማህበረሰቡ ጋር ያለው ከባህል ስርዓት ላይ ካሉ አመራሮች ጋር ከዋና የፖለቲካ አመራሮች ጋር ከመንግስት መዋቅር ቢሮዎች ጋር ያለው የስራ ትስስር ደግሞ የበለጠ ጉዳዩን ውስጣዊ እንዳረገው ብቻ ሳይሆን ምንም አዲስ ነገር እንደሌለ እንዳረግ እንዲሰማኝ አድርጓል። እና ከሁሉም በላይ ግን የማህበረሰቡ ፍቅር ወደፊትም ምረሳው የሚሆን አይመስልኝም ሳስብ። ምክንያቱም ወዶ አይደለም ጴጥሮስም ከዚህ ለመውጣት የተቸገረው ብዬ አሰብኩ ማለት ነው። እና ከሚቀበለው ይልቅ የሚሰጠው ነው የሚበልጠው። ዩኒቨርሲቲውን የሚያይበት አይን የትም እኔ አራተኛ ዩኒቨርሲቲ ነው ብያለሁ። ዩኒቨርሲቲዎች ጋር ኮሚኒቲ ያለውን ትስስር አውቃለሁ። እዚህ ግባ የምትለው አይደለም በአብዛኛው ወይም ደግሞ በእደላ ላይ የተመሰረተ ነው። አሁን ይሄ ዩኒቨርሲቲ በየወረዳው የምርምር ሴንተር አለው። እንደውም ተቋም እየገነባ ነው እንደምታውቀው። የበለጠ ትስስሩን ተቋማዊ ያደረገው ይሄዳል ማለት ነው። እና ማህበረሰቡ ዝም ብሎ እንደሚባለው እንግዳ ተቀባይ የሚባለው ዜማ ሳይሆን ከዝቅ ብሎ ወደ ትምህርት ቤቱን ተቋሙን የሚያገለግል ማህበረሰብ ያለበት ትምህርት ቤቱም ዩኒቨርሲቲውም በዛው ልክ ማህበረሰቡን የሚያገለግል እንደሆነ መመረዳት ነው ስራዬን ያስኬድኩ ያለሁት። እና ምንም እንግድነት ባይተዋርነት ተሰምቶኝ አላቅም ብቻ ሳይሆን በአገር ደረጃም መንግስት የሚያደርጋቸው ሪፎርሞች ውጤታማ እንደሚሆኑ አይቻለሁ። ለምሳሌ ዩኒቨርሲቲዎች ጋር አሰባጥሮ አንዳንድ ጊዜ ልክ አካባቢ ብቻ ሴንቲሜንት እንዳይኖር ይሄ ዩኒቨርሲቲ የሁሉም ዓለም አቀፍ ነው ስሙም እንደምታውቀው የሁሉም መሆኑ እየተረጋገጠ መሄድ አለበት። ከሆነ ጊዜ የአመራር ስምሪት ተነስቶ ዩኒቨርሲቲዎች አካባቢያዊ ስሜታቸው ይበዛ ነበር እና ይሄ ምን አድርጎታል ለሌሎች ከውጪ ለሚመጡ ተዋናያን ባለድርሻ አካላት ኦፕን ያለ መሆኑ ሁኔታዎች በብዙ ቦታዎች ታይተዋል። መንግስታዊ ሪፎርም እያደረገ ነው እንዳልኩት እያሰባጠረ በቃ ዩኒቨርሲቲ ዩኒቨርሳል ነው የሚመጣ ሁሉ እውቀት ነው እዚህ ቤት ያለው እውነት ነው። እውቀትና እውነት በዚህ ተቋም ውስጥ መግነን አለበት። በሁሉም ተቋማት እንደዛ እንዲሆን መንግስት የሚሰራቸው ሪፎርሞች ውጤታማ እንደሚሆነው ከራሴ አይቻለሁ ማለት ነው። እዚህ ያለው ማህበረሰብ ወደ ውስጥም ስታይ እንደዚህ ነው። የውጭው ብቻ ሳይሆን የውስጡም ማህበረሰብ መምህራን ጋር ብዙ ውይይቶች አድርጌያለሁ። ከአስተዳደር ሰራተኞች ጋር ብዙ ውይይት አድርጌያለሁ። በማንኛውም መድረክ ላይ ያ አይነት ስሜት የተለየ አይቻላል። ከስራ ያለፈ እና በፍቅር አብሮ የመስራት በጋራ እንችላለን የሚለው በዩኒቨርሲቲ ውስጥ ያለው ሞቶ ትክክል እንደሆነ አይቻለሁ እና ይሄንን አጠናክረን እንሄዳለን። ስለዚህ በውስጥም በውጭም ያለው የመቀባበል ሁኔታ እጅግ ላቅ ያለ ነው። ለዚህ ነው እንግዲህ በበዓላትም እኔ ይሄንን እድል ማጣት የለብኝም ማህበረሰቤ ጋር አብረ ማሳለፍ አለብኝ ብዬ ማስበው ለዛ ነው። ከተቋም በላይ የሆነ ታሪካዊ ነው አንዳንዱ ግንኙነት እና ቁጭት እንደምትለው አለ ለዩኒቨርሲቲው ስስትም አለ። ያንን በተጨባጭ በተግባር ማስበው ዘላቂነት ባለው ሁኔታ ትስስሩ ዘላቂነት ያለው ትስስር ይሄ ዝም ብሎ ሰጥቶ መቀበል ሳይሆን ከዩኒቨርሲቲ የሚጠበቀው ከተልእኮ ጋር የተገናኘ ለማህበረሰቡ ጋር ምን አደረገው ግንኙነት ጥብቅ እንዲሆን ነው የምፈልገው። ብዙ ምሳሌዎች ማንሳት እችላለሁ ሌላ ጊዜ። ዘላቂነት ያለው ትስስር እንዲሆን ነው። በጣም ደስ ይላል። ዶክተር ይሄን ጥያቄ ለመጠየቅ የሚያነሳሳይ ነገር ምንድነው? በአንድ ወቅት የቦንጋ ዩኒቨርሲቲ አርማ ያደረገ ተሽከርካሪ የትም ማዲያ በቦንጋ ከተማ በአካባቢም ሲሄድ ከሌላው የመንግስት ተሽከርካሪ ቅድሚያ የሚያገኝበትን ሁኔታ በእኔ በአይኔ አይቻለሁ። ያ ምንድነው? ያን ብቻ አይደለም። አንድ ወቅት ስራ እንደጀመረ አካባቢ የሆነ የተማሪዎች ቀዝቀዝ ያለች ሙቭ ተነስታ ማህበረሰቡ ከየት መጣ ማን ነገረው ሳይባል ተቋሙን ከቦ ሲጠብቀው አስታውሳለሁ። ሁሌም ይነገራል ቦንጋ ዩኒቨርሲቲ አንዱ አይናችን ነው የሚል እንደ አቋም የተቀመጠ ነገር አለና ያንን ህዝቡ ይሄን እንደዚህ የሚለውን ተቋም ደግሞ በኃላፊነት መምራትና ማገልገል በራሱ
ቅድም አንተ እንዳልከው እውነትም ከቃል በላይ ነውና ለዚህም ደግሞ በጣም ማህበረሰቡ በዚህ አጋጣሚ በተመልካቾች ሁላችሁንም በዚህ አጋጣሚ የከፋ ቴሌቪዥንም ያው ዶክተርም እያመሰገነ ነውና ለተቋሙ የምትሰጡት ግምትና የምትሰጡት ቦታ ሊያስመሰግናችሁ ይገባል። ይህ ደግሞ ተጠናክሮ ይቀጥል የሚለው የኛም የዚህ ፕሮግራምም መልእክት ነው። ክቡራን ተመልካቾች እንግዲህ በዓል ነው እንደው በደረቁ እንዳናደርግ አንድ ዜማ ተገባብዘን ተመልሰን እንገናኛለን። አንድ የገና ዜማን ከስቱዲዮ ባለሙያዎቻችን ጋብዘውን ተመልሰን እንገናኛለን። በድጋሚ ቆይታችሁ ያማረ እንዲሆን ከወዲሁ እኛም እንመኛለን። መልካም ጊዜ። እሺ ክቡራን ተመልካቾች እንግዲህ በነበረን ቆይታ ደስተኛ እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዝግጅታችን እንደቀጠለ ነው። ከዶክተር ደገላ ኤርጌኖ የቦንጋ ዩኒቨርሲቲ በአሁኑ ሰዓት እንግዲህ ከዶክተር ጴጥሮስ ቀጥሎ ተረክበው እየመሩ የሚገኙ ፕሬዝዳንታችን ናቸው። እንግዲህ በፍጹም ቤተሰባዊ ስሜት እየተጫወትን እንገኛለን። እንግዲህ በዓል ድባብ ሁላችንም ጋር ያለው በያላችሁበት ይህንን ፕሮግራም የምትከታተሉ እናንተም በዓሉ ድባብ እናንተ ጋር ጥሩ እንደሆነም ተስፋ እናደርጋለን። ቡናውም እኛ ጋር እየደረሰ ነው። ቡና እየጠጣን በያለንበት እኛም ቆይታችን እናደርጋለን። ዶክተር ሌላው እንግዲህ ምናልባት ወደ በዓል ልመለስ ነው። እንግዲህ ዶክተር ከበዓላት የትኞቹ በዓል በእርግጥ ያው እንደየእምነታችን የምንወደው በደንብ የምናከብረው በፍቅር የምናከብረው በዓል አለ። ዛሬ ደግሞ እንግዲህ እንግዳ ለማለት ቢከብደኝም ሆነ ለመጀመሪያ ወደ መጣህበት አካባቢ ሊሆነ እያከበርክ ነውና እንደው ከበዓላት የትኛው ደስ ይልሃል? ከነዛ ጋርስ ምን እንደው ገጠመኝ አይነት ነገር አለ? በተለይ በዓላቱ የትኞቹ ደስ ይሉሃል? በተለይ ደግሞ ስራ ላይ ሆነ እንግዲህ ብዙ ጊዜ በአመራርነት ደረጃ ያሉ ሰዎች ብዙ ጊዜያቸውን በስራ ላይ የሚያሳልፉት የቤተሰብ ጊዜ ትንሽ ነውና አሁን ከቀደምም ከነበረ የስራ ተሞክሮም ስታጫውተን ብዙዎቹ ነገሮች በስራ ኃላፊነት ነው ያሳለፍከው። በትምህርትም ወደ ውጭ ሄደሃል። እነዚህ ነገሮች ከቤተሰብ ትንሽ ያርቃሉና ከበዓላት ጋር ሲገናኝ የዶክተር ታሪክ ምን ይመስላል? አመሰግናለሁ ፍጹም። በዓላት ያው እንዳልከው ከቤተሰብ ጋር ሲሆን የበለጠ ከማህበረሰብ ጋር ሲሆን የበለጠ ይደምቃሉ። የሆነ ሜሞሪ ጥለው ያልፋሉ። በዓላት እኔ በጣም ከመወዳቸው የገና በዓል አሁን በጣም የምናከብረው በዓል በጣም ተወዳጅ ነው። ይህ በዓል በጣም ተወዳጅ የሚያደርገው ያው በአብዛኛው ከልደት ጋር የተገናኘ ስለሆነ ደስታ አለ። ልደት ማንኛውም ልደት ትልቅ ደስታ አለ። አዎ እና ይሄም ከልደት ክርስቶስ ኢየሱስ ልደት ጋር የተገናኘ ስለሆነ ትልቅ ደስታ ይሰጣል። በየሃይማኖት አይነቶችም ልዩ ልዩ በጣም ብርቅ የሆነው የነብዩ መሐመድ ልደት በዓል ሊታሰብ የሚችል ነውና በየጊዜው የልደት በዓላት ደመቅ ይላሉ። ሌሎቹ በዓላት የራሳቸው ገጽታ ያላቸው ቢሆንም ድባባቸው ለየት ይላል። ይሄኛው ቦር የደስታ ድባብ በፈረንጆቹ በአብዛኛው ደግሞ ውጭ ሀገርም የመማር እድል ስለነበረ በፈረንጆቹ ደግሞ አዲስ ዓመትም ከዛው ጋር ታይዞ ስለሚመጣ የበለጠ ደማቂ የሚሆንበት ሁኔታ አለ። እንደኔ እንግዲህ እንዳልከው ከቤተሰብ ጋር ብዙ ጊዜ የመስክ ሰራተኛ ነኝ። በአመራርነትም በትምህርትም በየጊዜው በመስክ ላይ ስለቆየው አልፎ አልፎ ያው በዓላትን ከቤተሰብ ውጪ የምታሳልፍበት እድል ይመጣል እና በአመራርነት በነበርኩበት ጊዜም በአብዛኛው ዛሬ በዓል ነው በማግስቱ ትሄዳለህ። ያው በጣም ቤተሰብ የሚያበሳጭ ነገር ነው። በተለይ በማግስቱ ያለው አንድ ቀን ሲቀር ትገባለህ እና በማግስቱ ደግሞ ትሄዳለህ። ምን የሆነ ለዛ የሚያሳጣ ለቤተሰብ በተለይ ሌላው ለሚገለገለው ማህበረሰብ ደግሞ ትልቅ እድል ነው። ስራ ነው። ወዲያው ወደ ስራ ትመለሳለህ እና ከበዓላት አርቆ አለማየት አለ። ብዙ ጊዜ በዓላት ብዙ ነገራችንን ይይዙታል እና ልክ አረፍ እንድትል ነው የሚፈልጉትና ትንሽ ባህላችንም አለ። እንደ 3 ቀን ወዲህ 3 ቀን ወዲያ አለችና ብዙ ጊዜ ቤተሰብ አካባቢ በዛ ፈጥኜ ገብቼ ፈጥኜ መውጣቴ ብዙ ማይመቻቸውም ነበረ። እኔም ይመቸኛል ብዬ አይደለም፣ ግን ያው ስራ እና የበዓል ባህል ያው
በሌላ ዓለምም አለ ሁሉም ጋር አለ ግን የተገደበ ነው በዓል ጊዜ በዓል ነው ከዛ ውጭ ያለው ስራ ነው እና ስራውም ጊዜ እኛ እንደ በዓል ምናከብረው ብዙ ነገር አለና የበዓሉን ጊዜ ብዙ ከሚገባ በላይ እንትን የማድረግ እድል አልነበረኝም እንደካ አሁን እንደምታየው እስከ መጨረሻው ቀን ድረስ መቆየት አለ ማለት ነው በዓል ይሄ ቤተሰብ አካባቢ የሚፈጥረው እንትን አለ ግን አንድ ጊዜ ውጪ በዓል ላይ ዲሁ የገዳ በዓል ኢትዮጵያውያን ስናከብር የኛ ባህል ያው ካሌንደራችን ትንሽ ለየት ይላልና ከፈረንጆቹ ይለያልና ውጭ ሀገር ስትወድ ያው እነሱ ክርስማስ ብለው አከበርን አብረን ማለት ነው ከቤተ እምነቶች ጋር አከበርን በሳምንቱ እኛ ደግሞ ይሄንኑ ገና እንደ ኢትዮጵያውኛ ስናከብር ጋበዝናቸው ማለት ነው በየሳምንቱ የሚከበር ገና አለ እንዴ ብለው ይጠይቁናልና የኛ ገና አሁን ነው እናንተ የት ነው የምትኖሩት ዓለም ውስጥ አይደለም እንደምትኖሩት ወይስ የክርስቶስ ልደት ሁለቴ ነው የተወለደው ካላንደራችን እንዴት ነው ይሄን የምታከብሩት ብለው የኛ ትንሽ በቀናትም ትንሽ ቀናት ዘግየት ይላል 7-8 ቀን ዘግየት በአመታትም እንደዚሁ በአመትም የኛ አቆጣጠር ዘግየት ይላል እናንተ ገና ታዳጊ ናችሁ ከኋላ ነው የምትመጡት ማለት ነውና እና የኢትዮጵያውያንን ሁኔታ ማወቅ ፈለጉ ማለት ነው እኛ የራሳችን አቆጣጠር ያለን የራሳችን ባህል ዓለም ሁሉ ከሚያከብረው የተለየ ያለን እና በራሳችን መንገድ ነው የምንሄደው እና ይሄን ምስጢር ለማወቅ የፈለጉ ብዙ ነበሩ አቆጣጠሩ እንዴት ቢሆን ነው እና ልደቱ እንዴት እንደዚህ ሊሆን ቻለ እና አመት እንዴት ኋላ ቀራችሁ ኋላ እንዴት ልትቀሩ ቻላችሁ ሰው ከሚሄድበት እንግዲህ እነሱ ካሌንደር የሚቆጥሩበት መንገድ ኢትዮጵያውያን እንግዲህ ምን ያህል ጥበብ እንደነበረን የሚያሳይ ነገር አለው ያ አንድ አጋጣሚ ነበርና በየሳምንቱ እንደምናከብር ሳይሆን እኛ በዓላችን ይሄ ነው ብለን አክብረን አቃለው ዞሮ የአመት በዓል ብዙ ታሪክ ያለው ነው በአብዛኛው ከሰው ጋር መታከብረው መሆኑ ነው እና በአብዛኛው ደግሞ ባደኩበት ማህበረሰብ የሙስሊሙን ኮሚኒቲን ጋብዛለን ባክግራውንድም ሙስሊም ባክግራውንድ አለኝ በቤተሰብምና በነጻነት ነው እኛ ጋር በዓሉ ላይ መሳተፉት እኛም ክርስቲያኖች ሙስሊሞቹ እንደዚሁ ይጋብዙናል በነጻነት ነው አንደኛው ዩኒቨርሲቲ የተማርኩት እንደው ሙስሊም ዩኒቨርሲቲ ነው ውጭ ሀገር የተማርኩበት በጣም ታዋቂ ዩኒቨርሲቲ ነው ስለዚህ በሃይማኖቶች መካከል ብዙ መቻቻል አለ እንደ ቤተሰብ እንደ እድገትም ይሄ ውስጤ አለ ለኔ ብዙም ችግር የለብኝም የሃይማኖት በዓልም ቢሆን የሚያቀፍ በዓል ሆኖ እንዲሄድ ነው የምፈልገው እና ትልቅ ነገር ነው ያለው እዚህ ማህበረሰቡ የሚያሳየው ይሄን ነው በዚህ ዩኒቨርሲቲ ውስጥ ያየሁት ትብብርና ትስስር በበዓላት ጊዜ ያለን እንትን ቅርርብ በጣም ላቅ ያለ ነው ድምቅ ያለ ነው እና ይሄም ደማቅ በዓል ሆኖ እንደሚሄድ አምናለሁ ባይ ዘ ዌይ ለዩኒቨርሲቲ ማህበረሰብ በዚህ ሰዓት መልካም ምኞቴን መግለጽ እፈልጋለሁ እስካሁን በመጣሁበት መንገድም በስራ እና ይሄ እንግዲነትም እንዳይሰማን ቶሎ ሲስተም ውስጥ እንድገባ ስራውን በመሸከም አጠቃላይ አሰራሮች ለማሻሻልም ባረኳቸው ጥረቶች በማረጋቸው ጥረቶች ተጎዴ በመሆን በተለይ ደግሞ ህብረ ብሔራዊ ተቋም ሆኖ በጋራ እንችላለን ብሎ እንዲሄድ በማድረግ የሰራተኞች ሚና ይጎላ ነው የዩኒቨርሲቲ ሰራተኞች ሚና ይጎላ ነውና የዩኒቨርሲቲ ሰራተኞችን መምህራንን ተማሪዎችን እንኳን ለዚህ በዓል በሰላም አደረሰን መልካም በዓል እንደሆነላችሁ እመኛለሁ እጅግ አድርጌ አመሰግናለሁ እንግዲህ ወደ በኋላ የምናደርገውን አስቀድመልኛል ይሁን ደስ ይላል ዶክተር እንደው ቡና እየጠጣ እንዳይቀዘቅዝብህ እንግዲህ ምናልባት ዛሬኛ የነን ዝግጅት በልዩነት እዚህ ቦንጋ ዩኒቨርሲቲ ስናደርግ ብዙ ሰው የሚያተርፍበት ሐሳብ እናለዋውጣለን ብለን እምነት ይዘን ነው እንደገና አመት በዓልም ነው መልካም ምኞት ለመመኛኘት በጣም የተሻለ ጊዜም ነው ብለን አስበን ነው ፕሮግራም እዚህ ያሰናዳ ነው እንግዲህ ምናልባት ወደ ኋላ ልመለስ ነው ዶክተር እንግዲህ የመጀመሪያ በዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ እንግዲህ በአሁኑ ሰዓት በዚህ አጋጣሚ የከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅትም ትልቅ አክብሮትና አድናቆት አለው ይህ ዩኒቨርሲቲ ከሌሎች አቻ ዩኒቨርሲቲዎች ጋር እዚህ ደረጃ ላይ እንዲደርስ የዶክተር ማስተዋጽኦ በጣም ትልቅ ነው አንተ ደግሞ ትልቁን ኃላፊነት እንደገና ተቀብለሃል ይህ ትልቅ ኃላፊነት የሚቀጥል ነውና ስትመጣ ዶክተር ጴጥሮስና ቦንጋ ዩኒቨርሲቲ ያለው ኢንቲሜሲ የምታውቀው ነውና
ስራውን እንዴት አገኘኸው? አመራርነቱ ምን ይመስል ነበረ? ብዙ ተመልካቾች ይሄን ነገር ማወቅ ይፈልጋሉ። በተለይ ደግሞ ዶክተር ደገላ ሲናገር መስማት ይፈልጋሉ እና እንደ እውቅናው ምን ይመስል ነበር ከሚለው እንጀምር። አመሰግናለሁ። መጨረሻ ላይ ዶክተር ጴጥሮስ ጋር ስንረካከብ ያው የመጣበትን ታሪክ ያው እሱ ሚዲያ ሰው ነው እንደምታውቀው በደንብ ይገልጸዋል ብቻ ሳይሆን በተግባር ይሰራዋል። መሬት ላይ ስራ አለ። ዩኒቨርሲቲ ውስጥ ያሉ ስራዎችን እየገለጸ ማህበረሰቡን አብሮ ነው ያደገው። ሽግግሩ ቀላል አልነበረም። በጣም ፈጣን የሆነ ትራክ ላይ የነበረው ዩኒቨርሲቲ ነው። ያው ሲጀመር ሁሉ ነገር ያው እዚህ ላይ አይመጣልህ። ጉልበት ይፈልጋል፣ ጥበብ ይፈልጋልና የሊደርሺፑን ሁኔታ ጠይቅ ነበር እሱንና ሊደርሺፕ እንዴት ነበረ? ያው እኔ 3-4 አይነት ስታይል ነው የምጠቀመው ይል ነበረ። ያው አንዳንዴ አግሬሲቭም ሆናለሁ፣ ምንም ጥያቄ የለውም። በተቃራኒ ደግሞ በራሳቸው መንገድ እንዲሄዱ ሙሉ ነጻነት የሚሰጣቸውም ነበሩ አሉ። ሁሌ የሚጠብቁም ነበሩ የግድ ጋይዳንስ የሚፈልጉ። ስለዚህ ሁሉም አይነት ሊደርሺፕ ስታይል ይጠቅመኝ ነበር ይል ነበርና በጣም ተጠቅሜያለሁ በዛ መረጃ። በርካታ ነገሮች ያው ህይወት ያላቸው ነገሮች በዚህ ግቢ ውስጥ ተፈጥረዋል። እንስሳት አሉ፣ እጽዋቶች አሉ፣ የሚሞቱ ናቸው እንግዲህ ካልተንከባከብ። ኢሚዲየትሊ ያንን ቆጥሮ ተቀብሎ ሳይውል ሳያድር እንዲቀጥል ማድረግ ያስፈልጋል። ብዙ የተጀመሩ ፕሮጀክቶች ነበሩ እንደምታውቀው። አረጋውያንን ማየት ትችላለህ። ያው ተቋሙ ተገነባ፣ እኛ ደግሞ ህይወት እንዲኖረው አረግን ማለት ነው። ባለቤቶቹ እንዲገቡ አረግን። አስፈላጊ ግብአት መምህራን ከገንዘባቸው ከደሞዛቸው ያዋጡ ያኖራሉ። ኮሚኒቲ ሬዲዮ አሁን እኛ ኦሬዲ መስርተናል እንደምታየው። ኮሚኒቲ ሬዲዮ ስለዚህ አሁን እያሰለጠነን ነው። ስልጠና ሲጨርሱ በየቀኑ አገልግሎት ይሰጣሉ። መቆሚያ የለውም። የአረጋውያንም እንደዛው። ስለዚህ ፕሮጀክቶቹንም የምናየው እንዴት ነው? እኛ በጣም ጠቃሚ ናቸው ለማህበረሰቡ። ስለዚህ እንዴት አድርገን ሰስተነብል እናስቀጥል፣ ሳይቋረጥ እንዴት ይሄድ ነው። ማኔጅመንታቸውን ለወጥ አድርገን ለመሄድ እሳቤ ይዘን ያለ ነው። አሁን ማኔጅመንታቸው ያው ወጪ ገቢያቸው እየታወቀ በትክክል ተጠንተዋል። አሁን ፕሮጀክቶች በጣም ጠቃሚ ፕሮጀክቶች አሉ። አሁን የእርሻ ፕሮጀክቶቻችን 17-18 የሚሆኑ አሉን። አዋጭ የሆኑ አሉ እዛ ውስጥ። አዋጮቹን ሞር አዋጭ እንዲሆኑ የማድረግ በራሳቸው ወጪ ራሳቸውን እንዲያስተዳድሩ የማድረግ ነው። ምርምር ጋር የተጣበቁበት ሁኔታ ነበር ለምሳሌ በስካሁን ሂደት። ስለዚህ ምርምሩን በተለይ ተመራማሪው ፕሮጀክት የሚያስተዳድር ሳይሆን እርሻውን የሚመራ ሌላ ሙሉ በሙሉ ለኮሚኒቲውም ሰርቪሱ እንዲቀጥል ማለት ነው። ለኛም ገቢ እንድናገኝበት የሚያደርግ አካሄድ ነው። ምርምሩን ደግሞ በራሱ መንገድ ምሁራን ተወዳድረው ሀብት መድበንላቸው እርሻ ላይ ሳይዳክሩ እርሻ ላይ የተመራመሩ ግን አዲስ ቴክኖሎጂ እያመጡ ማህበረሰቡን እንዲያገለግሉ እና ሁለት አይነት ካቴጎሪ አድርገናል ማለት ነው። አሁን ሙሉ በሙሉ ደግሞ በሂደት ኢንተርፕራይዝ እናደርገዋለን። እንደውም ኮሚኒቲ ውስጥ የሚመረተውን እዚህ የሚመረተውን አድርገን ፕሮሰስ አድርገን ገቢ ማመንጫ ስርዓት ውስጥ እንወስዳለን። ወደዛ ነው እየሄድን ያለ ነው። ስለዚህ እያንዳንዱ የተጀመሩ ነገሮች ለመያዝና ለማስቀጠል ከባድ ትግል የሚጠይቁ ነበሩ። ግን ጥሩ ነገሩ የኛ ስታፍ ኃላፊነት ከሰጠው ይመልሳል። አሁን አፕሮች ልዩነት አለን ከዶክተር ጴጥሮስ ጋር። አሁን እንደ ሲስተም እንዲሰራ ነው። አንድ ሰው ኖረ አልኖረ አሁን ጴጥሮስ ባይኖር ብዙ የሚቆሙ ነገሮች ነበሩ። ሲመጣ በጣም ይሰራሉ። እንደዛ እንዳይሆን በአብዛኛው ሲስተም ሆኖ ከተጠያቂነት ጋር ከነጻነት ጋር ተጠያቂነት ጋር እየሰሩ እንዲሄዱ የማድረግ ባለቤት በትክክል እንዲኖረው የማድረግ ፕሮጀክት እየሰራን ነው። የትምህርት መማር ማስተማሩ እንደምታውቀው በራሱ KPI የሚመራ ነው። KPI የምንለው አለ የቁልፍ የተግባር መለኪያዎች ወደ 97-100 አካባቢ ትምህርት ሚኒስቴር አውጥቶ ኦሬዲ በዛ የሚመራ ነው። እሱን መያዝ ብዙ ችግር የለው። የተማሪ ላይ የምንሰራቸው ነገሮች የታወቁ ናቸው። ኮሚኒቲ ላይ የምንሰራቸው ነገሮች ዘላቂ እንዲሆኑ የመስራት ባለቤት እንዲኖራቸው ፕሮጀክቶቹ በተለይ እና ገቢ እንዲያመነጩ ትርፋማ እንዲሆኑ የማድረግ ጥልቅ ስራዎች አሉ እና በአጠቃላይ የቦንጋ ዩኒቨርሲቲ ሊደርሺፕ ስርዓት ከአመራሩ ጋር ተናበን ስለጀመርን ሳይንገራገጭ ነው የቀጠለው። አንድም በዚያን ጊዜ
የነበሩ ፕሮጀክቶች ጠቃሚ ያልነበሩ የሚባል ፕሮጀክት አልገጠመንም። የማኔጅመንት ስርዓታቸው ግን ለምሳሌ አሁን ብዙ ከብት እርባታ አለ። ያው ከብት ይዋለድ የለም ይባዛል አይደለም? ሲባዛ ምን ታረጋለህ? ሁሉንም እየቀለብክ አትሄድም። ኮርማ ይወለዳል አይደል? ያንን የምታስወጉ ለኮሚኒቲ የምትሸጠውን የምታስተላልፈውን እያስተላለፍክ ማኔጅብል የሆነ ሳይዝ ይዘ ምርታማነት የማሳደግ ነው ትኩረታችን። ትልቅ የከብት ፖፑሌሽን የማዝ አቅም የለውም። ያው ግቢው እንደምታየው ነው። እንደገና ደግሞ የምትወልድላም የሆነ ቦታ ላይ ታቆማለች። ያንን እያስወገድክ ሌላ እየተካ ግቢ ትቆይ የሚል እንትንም አይኖርም። ስለዚህ ግን ምንድነው በአጠቃላይ ዘመናዊ የማድረግ ስራ እየሰራን ነው። አሁን እኛ የከብት ርቢውን ዘመናዊ አትሊስት ከአርሶ አደሩ በጣም የተሻለ ምርታማ ወደ ሆነው የመውሰድ ዘመናዊ የሆነ የማደሪያና የመታከሚያ ስፍራ አሁን እዚህ ከቅርብ ቦታ ገንብተናል። የከብት ቬተርናሪ ክሊኒክ ገንብተናል። ለኮሚኒቲውም ደግሞ የክትባት ከብት ክትባቶች ለበሽታ መከላከል ክትባትም ተቋም ገንብተናል። በቅርቡ እንጀምራለን። ስለዚህ በቂ የሆነ ዘመናዊ የሆነ የከብት ማሳደጊያ ስፍራ፣ መመገቢያ ስፍራ እንደዚሁም ደግሞ ክሊኒክ በዘመነ መንገድ የመውሰድ ነው እንጂ በጣም ጠቃሚ ጅምሮች ስለነበሩ ዩኒቨርሲቲው በሂደት ኦቶኖሚ ለማግኘት የሚሰራቸውን ስራዎች የሚደግፉ ብዙ ነገሮች አሉ። ሁሉም በትክክል ተቆጥረው ታውቀው ባለቤት ኖሯቸው ሲስተም በሆነ መንገድ ራሳቸውን ችለው እንዲቆሙ የማድረግ ስራ ነው እየሰራን ያለ ነው። ስለዚህ በአጠቃላይ የሊደርሺፕ ሽግግሩ ባለው አመራር ድጋፍ እዚህም ባለው ውጪም ባለው አመራር ድጋፍ ጥሩ ሆኖ ነው የቀጠለው። እኔም የተሻለ ተስፋ እንዳይ ሪፎርሙን ደግሞ አጠቃላይ ላቅ አድርገን እንደምንይዝ የሚያሳዩ ምልክቶች አሉ። ቦንጋ ዩኒቨርሲቲ ተወዳዳሪ ዩኒቨርሲቲ ሆኖ ይቀጥላል የሚል ምናልባት እሱ ላይ አሁን ቦንጋ ዩኒቨርሲቲ ፎርዝ ጄኔሬሽን ዩኒቨርሲቲ ነው። እንግዲህ እኛም በእድሜያችን የምናውቀው ሌት ቅድም እንዳልኩ ሌት ከመር ዩኒቨርሲቲ ነው። ቦንጋ ዩኒቨርሲቲ እንግዲህ እዚህ ደረጃ ሲደርስ ምናልባት ከሱ ጋርም እኩል ዩኒቨርሲቲ ሆነው የተቋቋሙ ይኖራሉ። አላቅም ሌሎች አካባቢ ላይ ያሉትን ኢሜጃቸው ምን ይመስላል? ምናልባት ከኔ በተሻለ ዶክተር ታገኛቸዋለህ። እንደገና ሀገር አቀፍ የጋራ መድረኮች ላይም ተገናኝታችሁ ልምድም ትለዋወጣላችሁና ቦንጋ ዩኒቨርሲቲ አሴ ፎርዝ ጄኔሬሽን ወይም አራተኛ ትውልድ ዩኒቨርሲቲ አሁን ያለበት አቋም ምን ይመስላል? በተለይ ደግሞ ቅድም ብላል ዶክተር ሽግግር ወቅት ከዶክተር ጴጥሮስ ስትረካከቡ ፕሮጀክቶችን ዞራችሁ እንግዲህ ከፋ ቴሌቪዥንም አብሯችሁ እግር ለእግር ሲዞር ነበረ። ሳየጌሻ ነበራችሁ፣ ጨናም ነበራችሁ፣ ጎባም ነበረ። እንደዚህ እኛም ዞረን አብረን ያንን ግባት ይዘን መተን በጣም ለተመልካች የሚያደረስንበት ነበር። በጣም አድካሚ የነበረ ግን ሶሳይቲም ለእናንተ ሰጥ የነበረው የእናንተም አቀባበል በጣም ደስ ይል የነበረው ነገር እኛም ለማየት ይችላልና ሁለት ጥያቄ ነው እዚህ ጋር ዶክተር ቦንጋ ዩኒቨርሲቲ እንደ አራተኛ ትውልድ ዩኒቨርሲቲ አሁን ያለበት አቋም እንደው ምንድነው ይመስለው? እውነት ያንን አሟልቷል አልፏል? እንደው ምን ላይ ነው ያለው? ምናልባት ከኔ በተሻለ መረጃው ስለሚኖር። ሁለተኛው እነዛ ፕሮጀክቶች አሁን ምን ላይ ነው ያሉት? በየአካባቢው ያሉ ፕሮጀክቶች ያሉበት እንቅስቃሴ ሂደት ምንድነው? ምን ይመስላል? ይሄንን ነገር ሁለቱም ብናጋራና ወደ ሙዚቃ ግብዣችን ብንሄድ ደስ ይለኛል። በጣም ጥሩ። እንደ አራተኛ ትውልድ ዩኒቨርሲቲ ቦንጋ ዩኒቨርሲቲ ሲጀመር አንዳንድ ጊዜ የመጀመሪያ እርምጃ ከተበላሸብ ነው የሚበላሸው። ሲጀመር ያለው አነሳስ ይሄ ዩኒቨርሲቲ ወደፊትም ሊሄድ የሚችልበትን እርምጃ የሚወስነው አንዱ እሱ ነው። ሁለተኛ ሽግግሩ ነው። ሽግግሩ የመጣበት መንገድ እንዳየኸው ነው። እንደ ዘገባችሁትም ነው። ኮሚኒቲውም እንደሚያውቀው ነባሩን እሴቱን ይዞ ነው የቀጠለው። ስለዚህ አዲስ ለውጥ የለውም ማለት ነው። እዚህ ያለው ኃይል የተቀየረ የለም። እንደምታውቀው ሁሉም እንደነበር የሚሰራ የነበሩ እጆች እዚሁ ነው ያሉት። የሚመራ የነበረው ኃይልም ከዚህ ህዝብ ጋር ከዚህ ሰራተኛ ጋር ነው የሚሰራው። የተቀየረ ነገር አለ ብዬ አላምንም በኔ በኩል። ግን ያው እንደ አሰራር ምን ቀይራቸው ብዙ ነገሮች አሉ። ምናሻሽላቸው ናቸው አንዳንዶቹ። ኮንቲኒቲ ኤንድ ቼንጅ ነው የኛ። ኮንቲኒቲ ኤንድ ቼንጅ ማለት ነባሩን የማስቀጠልና ሲያስፈልግ ለውጥ። ለምሳሌ ምርምር አንዱ ለውጥ ማለት ነው። ምርምር እኛ ቅድም ከእርሻ ስራ ጋር አስተሳስረን ይሄ ለማህበረሰብ የምንሰጠው የምርት አለ አይደለም? የእርሻ ፕሮጀክቶቻችን አሉ። ከዛ ውጤት እየሰጠን ተመራማሪዎቹ ሞር ፕሮዳክሽን ውስጥ ነው የሄዱት። ሞር ፕሮዳክሽን ነው አተኩረው የሚሰሩት። ይሄ ዌድ ማኔጅመንቱን፣ ምርት አስተዳደሩን፣ አሰባሰቡን
ይሄንን ነው በአብዛኛው የምርምር ሰዓታቸው ለምሳሌ እየተጎዳባቸው በአብዛኛው ማኔጅመንት ላይ ሄደዋል ማለት ነው። ምርምሩ ጎልቶ ሊወጣ አልቻለም። አንዱ የቦንጋ ዩኒቨርሲቲ ፈተና የነበረው ማለት ነው። ምርምር መምህራን አሉ። ምርምር አንድ ትልቅ ክንፍ ነው ታውቃለህ። በዚህ ተቋም ተልእኮ ውስጥ ከሶስቱ አንዱ ነው። ስለዚህ ምርምር እንግዲህ በአውትፑት ነው የሚታወቀው አይደለም። ፐብሊሽ ማድረግ አለበት። ስለዚህ ፐብሊኬሽኖች በብዛት እየመጡ አይደለም። በዛ ምክንያት ምርምርን በተለየ ሁኔታ ሪፎርም ማድረግ አለብን። ወደ ትራኩ ነው የመለስ ነው እኛ። ይሄ ማለት አሻሻል ነው ማለት ነው። ነባሩ የፕሮዳክሽን እና የዴቨሎፕመንት ስራዎቹ ይቀጥላሉ። ምንም ጥያቄ ባለቤት ነው እያበጀን ያለ ነው። ባለቤት ካለ እሱ ይቀጥላል። እሱን ምርታማነት እየጨመርክ ለኮሚኒቲ ሰርቭ ያረክ ኢንከም እያገኘት ይላል። እሱም ራሱን የቻለ ስራ ነው። ትልቅ ስራ ነው ብቻ ሳይሆን ገቢ ማመንጨት አለበት። ወደፊት ኦቶኖሚ ነው የምናስበው ብያለሁ። ከዚህ ግቢ ወጥቶ ማህበረሰቡ ራሱ አምራች ሆኖ ምርቱ እንደ ካፋ እንደ አጎራባች የደቡብ ምዕራብ ህዝቦች የሚመረቱ ምርቶች ታዋቂ የሆኑ ብራንድ የሆኑ እንዲሄዱ ነው እኛ የምንፈልገው። እዚች ጋር የምንሰራው ምርት ለከተማው ሊያገለግል ይችላል። ጉዳዩ አይደለም። ምርቱን ዘመናዊ ሞር ፕሮዳክቲቭ የማድረግ መመራመር ላይ ነው የኛ ጥቅም የሚሆነው። ስለዚህ እነዚህ የዴቨሎፕመንት ሳይቶቻችን የምርት ማምረቻ ብቻ ሳይሆኑ የምርምር እንዲሆኑ ምርምርን በተለይ በሀብት ደግፈን ተመራማሪውን ምርምር ላይ ብቻ እንዲያተኩር አድርገን ነው የሰራን ያለ ነው። አንድ ትልቅ ለውጥ የሚመጣው እሱ ላይ ነው። ሁለተኛ ይሄ ኢንተርፕራይዝ አድርገን እንወስደዋለን። ይሄ ፕሮጀክቱን ማለት ነው። ኢንተርፕራይዝ ስታደርግ በአብዛኛው በራሱ ተቋም ይሆናል ማለት ነው። የኛ ምርት ብቻ ሳይሆን የማህበረሰቡን ምርት የማስታስ ቡና ለምሳሌ እንደምታውቀው ሆምላንድ ነው። ይሄ ቡናን ሁሉም ያመርታል። የሚያመርትበት ጥራት ደረጃ፣ የሚያመርትበት አስተሻሸግ፣ የሚሸጥበት፣ የሚያደርቅበት፣ ፕሮሰስ የሚያደርግበት ነገር የገበሬውን የምታውቀው ነው። ስለዚህ ያንን ደረጃ አሻሽለን ለምሳሌ አስተሳስረን እስከ ቫልዩ ተደርጎ ፕሮሰስ ማድረግ ይቻላል። ኢንተርፕራይዝ ከሆንክ ማለት ዩኒቨርሲቲ ነው ግን ራሱን ችሎ ቢዝነስ ይሰራል ማለት ነው። ወደዛ ነው የምንወስደው። ይሄንን ፋውንዴሽኑ አለ። አሁን ዜሮ አይደለም። ፋውንዴሽኑ ስላለን ገቢም እያገኘን ስለሆነ ያንን ገቢ ራሱን ወጪውን ችሎ አልፎ ትርፋማ ሆኖ እንዲሄድ መስራት ነው። ስለዚህ አንድ ሪፎርም እዛ አለ ማለት ነው። ምርምሩን በሪፎርም የወሰነ ነው። መማር ማስተማር ላይ በርካታ ስራዎች ናቸው የምንሰራው። ላቦራቶሪ ነው፣ ግብአት ማቅረብ ነው፣ ተማሪ ቅበላና ተማሪ አያያዝ ነው እና ተማሪ የኤግዚት ኤግዛም ላይ ፐርፎርም እንዲያደርግ መስራት ነው። መምህራን በነጻነት እንዲመራመሩና እንዲያስተምሩ በተጠያቂነት ባይዘው ዝም ብለህ ነጻነት አሰጥም። ነጻነት በስተጀርባ መጠየቃል። ሁሉ ነገር ይለካል ነው ማይለክ ትምህርት ሚኒስቴር ይለካናል። እኛ በቁጥር ነው የሚለካል። ቦርድ ባይዘው ይገመገማል በቁጥር ፐርሰንት ተሰጥቶት። ቲፒአይ ደግሞ ለዚህ በጣም ቮለንተሪ ሰርቪስ ነው ቦርድ የሚሰጠው። ኢማጂን ቮለንተሪ ሆኖ ግን ይለካል፣ ራሱ ይመዘናል። ማይመዘን ተግባር፣ ማይመዘን የመምህርነት ስራ፣ ማይመዘን የተማሪ ውጤት የለም። አሁን ደግሞ እንደምታውቀው የትምህርት ጥራት ተማሪ ኢንዲፔንደንትሊ እንዲሰራ ይፈልጋል። ተማሪ ማይንድ ሴት ላይ ተሰራለ፣ ተማሪ ብቃት ላይ ተሰራለ፣ ተማሪ ከኮሚኒቲ ጋር ባለው ትስስር እንሰራለን። እኛ ለምሳሌ አሁን ቃል ኪዳን ቤተሰብ የሚባል ሰምተህ ከሆነ በቃ ልጄ ነው እንዲል ኮሚኒቲው ልጄ ነው እዚህ ያለው የኔ ልጅ እዛ ሄዷል፣ እዛ ያለው ኮሚኒቲ ልጄ ነው እንዲል ቤተሰብ ትስስር ይፈጥራል። ልጅ ለልጅ ቤተሰብ ጋር ያገናኛል ማለት ነው። ለሀገር ሰላም ትልቅ አስተዋጽኦ ያለው ነገር ነው። ስለዚህ በመማር ማስተማር የምንሰራቸው በጣም ፈርጀ ብዙ ናቸው። እሱ ትናንትም ጥሩ ነገር አለ። ሞር ደግሞ አገራዊ ሪፎርሙን ተከትለን አሁን ተማሪዎች በራሳቸው ተመራማሪ እንዲሆኑ የሚማሩትን ነገር በተግባር እዚህ በእያንዳንዱ ፊልድ ላይ እንዲያውቁ። ምሳሌ እኛ አኒማል ሳይንስ ተማሪዎች የትም ተማሪዎች ያ እድል የላቸው። የእንስሳት እርባታ አለ እዚሁ አለ። ቬተርነሪ ለምሳሌ ሕክምና ማዕከል እዚህ የከብቶች እየፈጠርን ነው። ስለዚህ አሁን ነው እያስመረቅን ያለ ነው። ስለዚህ እዚህ የሚማሩ የቬተርነሪ ተማሪዎች እዚህቹ ይማራሉ፣ እዛ ዴሪ ላይ ይማራሉ። ፕላንት ሳይንስ ተማሪዎች ይመራመራሉ። ቡና በራሱ አለን ታውቃለህ። ቡና ኮፊ ሳይንስ ፈርስት ዲግሪ እስከ ፒኤችዲ አለንና ያ ምንድነው ያው ለኛ ለትምህርት ጥራት ተግባራዊ የሆነ ፊልድ እዚህ ውስጥ አለን። ስለዚህ አዲስ ነገር አይኖርም። ተጨማሪ አቅም ነው እየፈጠርን የምንሄደው። በተግባር የመማር እድል እያሰፋን ነው የምንሄደው። በውስጥ ገቨርናንስ ላይ ደግሞ ብዙ ነገር እያሻሻልን ነው የምንሄደው። ለምሳሌ አብዛኛው 92 ፖዚሽኖች እኛ በውድድር ነው የሰጠነው። 92 ፖዚሽን የማዕከለኛ አመራር
ለውድድር ክፍት አድርገን 500 በላይ መምህር ነው የተወዳደረው። ያ ማለት ምንድነው? መስራት ፈልጋለሁ ነው፣ አሰሩኝ ብቻ ነው። የመስራት ቴንደንሲው በጣም እየጨመረ ነው ያለው። ያ ማለት it is my own ተቋም ማለት ነው፣ የኔ ተቋም ነው፣ እኔ አስተዋጽኦ ማድረግ አለብኝ የሚለው እየጨመረ ነው። ስፒሪቱ በጋራ እንችላለን የሚለው እያደገ ነው ማለት ነው። የአስተዳደር ሰራተኞች የእርካታ ጉዳይ አሁን እኛ ትርጉም የምንሰጠው ነው። ዝቅ ብለን የማገልገል ነው። ዝቅ ብለን አገልግለ የሰራተኛ እርካታ የማረጋገጥ፣ የተማሪ እርካታ የማረጋገጥ፣ የመምህር እርካታ የማረጋገጥ ከመጸዳጃ ቤት ጀምሮ የካፍቴሪያ አገልግሎት ሁሉንም ነው የምንሰራው። ስለዚህ በፊት ለመሰረተ ልማት ነው እንደምታውቀው፣ ሁሉን ነገር አንዴ ማስተር አታረግም። መሰረተ ልማትን ፕሌስ ማድረግ አለብህ፣ ግንኙነቶች መስራት አለብህ። ያ ሁሉ አዲስ ተቋም ሆኖ የነ ዶክተር ጴጥሮስን ኤነርጂ ይፈልጋል። አሁንስ ቁጭ ስላለ ቫልዩ ጥራት እየጨመርክ መሄድ ነውና ቦንጋ ዩኒቨርሲቲ ከአቻ ተቋማት ጋር ተወዳዳሪና አሁንም የላቀ ሆኖ የሚቀጥልበት እድል እየፈጠርን ነው። በመማር ማስተማሩ ይሄን ማየት ይቻላል። በምርምሩ ይሄን ማየት ይቻላል። በተቋም ውስጥ ባሉ አገልግሎቶች ማየት ይቻላል። ጉድ ገቨርናንስ ፓርቱ ማለት ነው። እነዚህ ላይ ለውጦች አሉ። ከዛም በላይ ሲስተሞቻችን ተሻሽለዋል። አሁን ለምሳሌ የፋይናንስ፣ የንብረት አስተዳደር፣ የግዢ፣ የትራንስፖርት ሲስተም ኢፍሚስ የሚባል ኦቶሜሽን አስገብተናል ማለት ነው። መንግስት ፈቅዶ ቦንጋ ዩኒቨርሲቲ ኢፍሚስ ሲስተም በ6 ወር ውስጥ ሙሉ በሙሉ በቴክኖሎጂ ነው። አሁን ምንም አይነት የወረቀት ስራ የለም እኛ ጋር። ፋይናንስ ብትሄድ የለም፣ ንብረት ክፍል የለም፣ ግዢ ላይ የለም፣ ሁሉ ኦንላይን ነው። እኔ አፕሩቭ ማድረገው ወረቀት ላይ ኦንላይን ነው። እኔ ጋር የሚመጣው ማንኛውም ክፍያ ጥያቄ ኦንላይን ነው። ባንክም ራሱ መሄድ አያስፈልግም። እዚህ ጋር ኦንላይን እኔ ደሞዝ ካስተላለፍኩ ቀጥታ ወደ አካውንት ነው የሚገባው፣ ከባንክ ጋር ኦንላይን ባለን ግንኙነት ማለት ነው። ይሄ የሆነው ባለፈው 6 ወር ውስጥ በዚህ ሲስተም ሪፖርት አድርገን እኛ በኢትዮጵያ ዩኒቨርሲቲዎች በተለይ ይሄ 20 ምናምን ዩኒቨርሲቲዎች ናቸው ኢፍሚስ በመጀመሪያ ዙር ተግባራዊ ያደረጉት። በእነዛ ዩኒቨርሲቲዎች ቦንጋ ዩኒቨርሲቲ አንደኛ ነው። እዚህ ቴክኖሎጂን ቶሎ የመቀበል በዛ ሲስተም ውስጥ ተላምዶ ሪፖርት የማድረግ ጉዳዮች አሁን በቅርብ ጊዜ የተጀመሩ ናቸው። አብዛኛው ሲስተም እንዲሰራ ለምሳሌ ዓለም አቀፍ ግንኙነት በፊት ያው ዶክተር ጴጥሮስም በርካታ ጥረቶች አድርጓል። ግን በጋይድ ላይን እንዲመራው ፈላጊ ያለው ባይዘው ቦንጋ ዩኒቨርሲቲ ፓርትነር ለመሆን የማይፈልግ የለም። ያው ብዙ ኢኮሲስተሙ ይፈቅዳል። ይሄ ተፈጥሮ በጣም ምቹ ነው። እኛ ተፈጥሮ ሳይንስ ላይ ናቹራል ሪሶርስ ላይ እንሰራለን። ቡና በጣም ተፈላጊ ነገር ነው። ቡና ላይ እንሰራለን። እርሻ አግሪካልቸር በጣም ተፈላጊ ነው። የኛ ምርት እስከ ጋምቤላ ድረስ ነው እኛ ችግኝ የምናድለው። መንግስት ያው ዘመቻ አንዳንድ ኤግዛክትሊ የኛ እነዚህ የምናመርታቸው ለኮሚኒቲ ከመትረፋቸው በላይ ለሌሎችም ይተርፋሉ። ይሄ ብቻ ሳይሆን ቦንጋ ዩኒቨርሲቲ በባህሪው እድሎች አሉት። እድሎቹን አልቆ የመጠቀም ሰፊ አማራጭ አሁንም አለው። በእጁ ነው ያለው። ብዙ ፓርትነር መምጣት ይፈልጋሉ። አሁን ፓርትነርሺፕ በጋይድ ላይን ነው። እኛ ለኛ የሚጠቅም ነገር ይዞ የሚመጣ እኛም መጥቀም አለብን። ያው ዊን ዊን ነው አይደል? ግን ለኛ የሚጠቅም ዝም ብለህ በጎበኛ አይደለም። በጎበኛ ሳይሆን ለኛ የሚጠቅም አጀንዳ ያለው ዘላቂ ነገር ያለው ፓርትነር የሚሆን ካገኘን በዛ ነው የምንይዘው። አሁን ጋይድላይን አዘጋጅተን እየሄድን ነው። የ5 ዓመት ስትራቴጂክ እቅድ ኦልሬዲ አውጥተናል። አሁን የመጀመሪያው ምዕራፍ ስለጨረስን አሁን ከ2018 ጀምሮ አዲስ የ5 ዓመት መርሃ ግብር ውስጥ ነው ያለነው። ስለዚህ 5 ዓመት ቦንጋ ዩኒቨርሲቲ የት ይሄዳል እናውቀዋለን ማለት ነው። ስለዚህ በመላም ይሆን ነገር የለም። ያው በአሰራር ነው፣ በአደረጃጀት ነው። ትልቁ ነገር እያደረግን ያለ ነው። አሁን ቦንጋ ዩኒቨርሲቲ የት ነው ያለው ለሚለው ስራና ሰራተኛ የማገናኘት ነው። ሁለተኛ አመራሩ በውድድር እንዲያምን ማለት በቃ እኔ በአቅሜ በትምህርት ዝግጅቴ ቦታዎችን ይዤ ዴሊቨር ማድረግ አለብኝ። ሶስተኛ ቆጥቶ ሰጥቶ መቀበል ሲስተም ነው አሁን እየሰራን ያለ ነው። በአብዛኛው አንዳንድ ጊዜ በተለመዱ ነገሮች አሉ። አለቃ ሁሌ ቼክ ማድረግ አለበት። አለቃን ሳይመሯሯጥ አዎ፣ በባህሪው እኔ ያ አይነት ቴንደንሲ የለኝም። ለሰው በጣም ቅርብ ነኝ። መስጠትና መቀበልን ነው እና መመዘንን ነው፣ መመዛዘን አለ። ላቅ የሚለውን ትሸልማለህ፣ ታሳድገዋለህ ማለት ነው። ሌላውን ደግሞ አቅም ግንባታ ውስጥ ትወስዳለህ። ስለዚህ
ዋናው ሪፎርም እያደረግን ያለነው ስራና ሰራተኛ የማገናኘት ሰራተኞች አመራሮቹ በተለይ ማከለኛ ሌቨል አመራር በብቃት ቦታዎች እንዲይዝ በታማኝነት መሆን የለበትም። ለኔ ታማኝ ስለሆኑ ብቻ አላረክ በቃ ውድድር ምርጫቸው ባለው ችሎታ ልክ 90 ፖዚሽን በዛኔ የሰራ ነው። ከሁሉም በላይ ደግሞ ሰው ከስራ ጋር ካገናኘ ፋይናንስ ከስራ ጋር ማገናኘት አለበት። ፋይናንስ በአንድ ማዕከል መታዘዝ የለበትም፣ መውረድ አለበት ወደ ዘርፎች ወደ ተግባራት። አሁን ዘንድሮ ያደረግነው እሱ ነው። ዲሴንትራላይዝ ማድረግ ማለት ነው። መንግስት ሀብት መድበዋል። ሀብቱ ለመማር ማስተማር፣ ለምርምር፣ ለኮሚኒቲ ሰርቪስ እየተባለ በአርስት ነው የሚመጣው። ከዛ አርስት ወርደ እኛ አመታዊ እቅድ አለን። ለአመት የተመደበ በጀት አለ። ያ በጀት ወደ ስራ ክፍሎች እንዲሄድ ማለት ይሸነሸናል። ተግባራቸውን ይዘው የመጣው በጀታቸውን ያገኛሉ። ለመጀመሪያ ጊዜ ነው ይሄ። በማዕከል ላይ የተወሰነ ፋይናንስ ብቻ የሚፈቅድና የሚከለክል አጀንዳ የለም። አሁን እዚህ በጀት የለኝም ብሎ በጀት የለኝም ማለት አይችልም። መጀመሪያ ነው ከስራ ጋር እንዲያገናኝ እድል ስለሰጠ ነው። ይሄ በጀት አለኝ፣ ይሄ ያንተን በጀት እኔ ወስዳለሁ ብትል ማንም የሚፈቅድ የለም። አሁን በተግባር ይገመገማል ማለት ነው። ሀብት ሰጥተው ተግባሩን ቆጥረህ ሰጥተው ፋይናንስና ስራ ካገናኘ ስራና ሰው ካገናኘ ቆጥረ መቀበል ብቻ ነው። ይሄ ነው ትልቁ ሪፎርም ያለው እና ከዛ በላይ ደግሞ ኮሚኒቲ ሰርቪስ ላይ እንዳልኩ ድሮ ለማዳ የሆነ ይሄ ኮምፒውተር ብቻ በመስጠት ወይም ደግሞ ጠረጴዛ ወንበር በመስጠት እንደ ተቋም አትጠቅምም። እንደ ተቋም የምትጠቅመው ምርምር ነው። ፕሮጀክቶቻችን በሚሰጡት ውጤት በምርምሩ ነው እንደ ተቋም የምትጠቅመው። ለምሳሌ ሃይ ስኩሎችን ማትሪክ ማለፍ አልቻለም ብዙ ተማሪ እንደምታውቀው። ያቅም ችግር አለ። ይሄንን አቅም ወረዳ ድረስ እየላክን እኛ አስተማሪ እየላክን እናስተምራለን ሃይ ስኩሎች። ያ ለኛ ስራችን ነው። ምክንያቱም ከኛ ተልእኮ ጋር አብሮ ይሄዳል። እዚህ የሚመጡ ናቸው ተማሪዎቻችን መምጣት አለባቸው። ቦንጋን የመጡት እኮ በአብዛኛው ከደቡብ ምዕራብ የሚመጡም ሊሆኑ ይችላል። ማለፍ አለባቸው። እዚህ ሃይ ስኩል አቅም እጥረት የአስተማሪ ሲኖር እኛ እናግዛለን። ለትምህርት ቤቶች ዲጂታል ስልጠናዎች ስቴም የምንላቸው ሂሳብና ፊዚክስ ትምህርቶች ላይ ጉድለት በሚኖርባቸው እንሰጣለን እና እንዳልኩት ዘላቂነት ያለው ለምሳሌ ይሄ ከዚህ ምርት የሚወጣው ምርት ለኮሚኒቲው በዘላቂነት እንዲቀጥል እንሰራለን። ራሱን ችሎ እንዲቆም በማድረግ ማለት ነው። ኮሚኒቲ ሰርቪሳችን አብዛኛው ዘላቂ እንዲሆን ነው እና በልጅ ላይ በሰው ላይ በተማሪ ላይ የሚመጣ እንዲሆን ነው የምንሰራው። በአብዛኛው ቦንጋ ዩኒቨርሲቲ ወደ ተሻለ ምዕራፍ እየሄደ ነው። ያው ለጊዜው አሁን ከሪፎርሞቹ ውስጥ መንግስት አጠቃላይ ሪፎርም እያደረገ ስለሆነ በዛ ሪፎርም ውስጥ ነው እኛ የምንሄደው። ስለምንገመገም ፊት ለፊት የመውጣት ቴንደንሲ ነው ለማምጣት የምንፈልገውና ያ በተማሪ ውጤት የሚገለጽ ስለሆነ ኮሚኒቲ ጋር ያለውም ግንኙነት ወረዳዎች ላይ ያሉ ፕሮጀክቶች ዋስትና ያላቸው ናቸው። ዋስትናቸው ምንድነው? 3-4 ወረዳዎች መካከል አንድ ተቋም እየገነባ ነው። ተቋም ገነባህ ማለት ኤክስ ኖረ አልኖረ ይቀጥላል ማለት ነው። ስለዚህ ጉዳዩ የሰው መኖር አለመኖር ሳይሆን የተቋም ግንባታ ነው። ያ ተቋም ህይወት እንዲኖረው ቅድም ገንብቶ ሄደዋል አለ ዶክተር ጴጥሮስ እያለ እኛው ይሄ አረጋውያን መንደር እኛ ህይወት ሰጠነው ማለት ነው። ለባለቤቱ ሰጠነው አረግን ማለት ነው። ይሄ መሰረተ ልማት ተጥሎ ነበር ሲመጣ አሁን ኮሚኒቲ ሬዲዮ ወሰድን ማለት ነው። አሁን ሎጅ ታስታውሳለህ? በዚህ አካባቢ ውስጥ ማደሪያ ስለሌለ ነው ተቸግረው የገነቡት። አሁን በቅርብ ጊዜ ውስጥ ራሱን ችሎ የምግብና የመዝናኛ አገልግሎት ይሰጣል። ፉል ታይም ማለት ነው። መንገድ እየሰራ ነው። አላየም? ሄዳችሁ መቅረጽ ትችላላችሁ። አዎ ያገናኘን ነው። ኦሬዲ መዋቅር አብጅተንለታል። አገልግሎት እንሰጣለን። ሙሉ አገልግሎት የአልጋ ብቻ ነው ድሮ። ያ ማለት ኮሚኒቲውን በሌላ መንገድ ዘላቂ በሆነ መንገድ ረዳህ ማለት ነው። እዚህ አካባቢ ውስጥ አልጋ ማግኘት፣ ምግብ ማግኘት ለእንግዳ ምን ያህል አስፈላጊ እንደሆነ መምህራን ወደዛ ስንወስድ ደግሞ ያ ከተማ ነው የሚሆነው። እንደምታውቀው መምህራን መኖሪያ የጨረስን ነው። መቅረጽ ትችላላችሁ ሰሞኑን ልማቶቻችንን ስታዩ። ስለዚህ እንግዲህ በገና በዓል ማህበረሰባችንም ብዙ እንዳናደክመው እኛ እንደ ዩኒቨርሲቲ እየተለወጥን ነው፣ ነባሩን አስቀጥለናል የሚል ስለዚህ ለጥያቄያችንም
በአራተኛው ዩኒቨርሲቲ ውስጥ በተሻለ ደረጃ አልፎም ሊሄድ እንደሚችል ያው ያሉት ነገሮች ማሳያ ናቸው። ክቡራን ተመልካቾችም ይሄንን እንግዲህ ታሳቢ ባደረገ መልኩ አሁንም ከዩኒቨርሲቲ ጋር ያለን ወዳጅነት በተጠነከረ ሁኔታ እንዲቀጥል በዚህ አጋጣሚ ጥሪ እናቀርባለን። ዝግጅታችን እንደቀጠለ ነው። ምናልባት ዶክተርም በጣም ይወዳል የሻምበል አስራት ኃይሌ ሹኖ ታንዲና ወይም እናቴን በጣም ወዳታለሁ። ምናልባት እንግዲህ ሻምበል ሲዘፍንም አይተው ከሆነ በጣም ከስሜት ከውስጥ ነው ለእናት ለሀገር ያለውን ነገር የሚገልጽበት ነውና ምናልባት የዚህ በዓል ልዩ የሙዚቃ ግብዣችን እንዲሆን የዶክተርም መልካም ፈቃድ ነው። ስለዚህ የሻምበል አስራትን ተገባብዘን እንመለሳለን።
shoke murida uchita indi ke kuba gudo alla tato dambayero adara tagenna no jatabo to mikalo kidebe tagenna ዶክተር እንግዲህ በዓል ነው ዛሬ ደግሞ እንግዲህ አንዱ ቦንጋ ዩኒቨርሲቲ በጣም ለየት የሚያደርገው በዓልን ማህበረሰብ የቦንጋ ዩኒቨርሲቲ ማህበረሰብ ብቻውን አከብርም የተለመደ ነው አንደኛ ያው ለአረጋውያን ቤት ሰጥቶ አረጋውያን ጋር ነው የሚያሳልፈውና እንደው ከዚህ ረገድ ምንድነው ዛሬ ምን አለ እንደው ምናልባት እኔ ወይ ዘግቼ ወይ ፈጥኜም እንዳይሆን ምን አለ ያው የቦንጋ ዩኒቨርሲቲ ዞት የመጣው ባህል አንዱ የመረዳዳት የመጠያየቅ በተለይ አቅመ ደካሞች ጋር አብሮ የማሳለፍ ነገር ነውና እሱ ላይ ምን አለ ዛሬ ምን ገናም ስለሆነ አዎ በእኛ በኩል ያው አዲስ ባህል የለንም ነባሩ ባህል በጋራ ነው ስራችንን የምንሰራው በዓላት ሲመጡ ደግሞ በጋራ እናከብራለን አጋጣሚ ሆኖ ዘንድሮ ላይ የሚለው አረጋውያን ከባለፈው 3 ወር ወዲህ በተቋም ውስጥ በተገነባላቸው ተቋም ውስጥ በመምህራንና ሰራተኞች ወርሃዊ መዋጮ ምግባቸውን አልባሳታቸውን ጤናቸው ተጠብቆ ከኛ ጋር የሚሆኑ የኛ ማህበረሰብ አካል የሆኑ የዩኒቨርሲቲ ማህበረሰብ አካል የሆኑ አረጋውያን አሉን ስለዚህ የተለየ የሚያደርገው ዘንድሮ ለአረጋውያን የበዓል ዝግጅት አብረን እናሳልፋለን አሁን ዝግጅት አለን ማለት ነው እና ዝግጅቱ እነሱ ቀደም ሲል የነበሩበትን ማህበረሰብ ሴታፕ ስለሚያስቡ አዲስ ማህበረሰብ ሆነዋል የኛ አካል ሆነዋል በእኛ ቤት ውስጥ ብቸኝነት የሚባል የለም ስለዚህ በጋራ የሚያከብሩበት የማዕድ ማጋራት ስርዓት ለአረጋውያን አዲስ ያለው እሱ ነው ነባሩ የአቅመ ደካሞችን ማዕድ ማጋራት ስራ የዩኒቨርሲቲው ባህል ነው ዘንድሮ እሱም ይቀጥላል የዛ ተሳታፊ የነበሩ በከተማችን ውስጥ በተለይ ያሉ አቅመ ደካሞች ይታወቃሉ ዩኒቨርሲቲው ጋር በየአመቱ ስለምናደርግ ይጠብቁናል እኛም እንጠብቃቸዋለን ስለዚህ ሁለት መርሃ ግብሮች ይኖሩናል ማለት ነው ያው ይሄንን እናንተ ትቀርጹታላችሁ ብዬ አስባለሁ እኛ እንደ ሀገር ነው ይሄ ባህላችንም ነው የማህበረሰባችንም ትልቁ ሴት ይሄ ነው ማዕድ ማጋራት በበዓላት ጊዜ የተለመደ ነው ግን አንተ ተቋማዊ የሆነ መጥቷል ከፕራይም ሚኒስትራችን ጀምሮ እንደምታውቀው በማዕድ ማጋራት ላይ ምን እንደሚያደርጉ ያ ሁላችንም እናውቃለን የኢትዮጵያውያንም ባህል ሆኖ እየመጣ ነው ይሄንን ማሳደግ አለብን ተቋማት ሲይዙ ደግሞ ዘለቄታው ዋስትና ይኖረዋል ማለት ነውና ባለቤት ያገኘ ይሄዳል መልእክቱ ብዙ ነው ለዕለት የመመገብ ሳይሆን አብረነን ማስተዋወስ ነው አዎ አንድ ነን ምንም ይጎልብን ነገር ከተካፋፈልን በጋራ ሁሉ ነገር እንችላለን የሚል ነው ያለውና ሌሎችም የኛ በሀገር ደረጃ ያሉ ኢኒሺዬቲቮች ለማት ትሩፋት እኛ በቅድሚያ የምንሰራው ነው እንደምታውቀው ለማህበረሰብ የሚሆኑ ምርቶች በአቅማችን እለት ነው የምናቀርበውና ይሄ የፓኬጅ ነው ለኛ የዶሮ እንቁላል ጀምሮ ወተት ፍራፍሬ መሳሰሉ ልዩ ነገሮች ስናቀርብ ለበዓልም እንደዛው ያው ምርት የተገኘውን ኮሚኒቲ እንዲያገኝ እናደርጋለንና ይሄ ተጠናክሮ የሚቀጥል ነው የሚሆነው ዘንድሮም በዚህ ገና በዓል ይሄን አጠናክረን ይዘናል ማለት ነው ዶክተር እጅግ አድርጌ አመሰግናለሁ ደስ የሚል ቆይታ እያደረግን ያለነው እንደው የልጆች ሁኔታስ ጠቅላላ ሲል የቤተሰብ ሁኔታ ምን ይመስላል ልጆች ምን ላይ ደርሰዋል ትምርታቸው ምን ይመስላል እንደው ተመልካች እንግዲህ ከተገናኘን አይቀር እንደው መረጃ ለማድረስ ያክል አመሰግናለሁ ፍጹም ያው እኔ ባለትዳር ነኝ የአራት ልጆች አባት ነኝ 3 ወንዶች ልጆች አሉኝ አንድ ሴት ልጅ አለችኝ በጣም ብርቅዬ ነች
ባለቤቴ የጤና ባለሙያ ነች፣ የኒውትሪሽን ባለሙያ ነች። በመንግስት ስራ ነው የምትሰራው። አሁን እነሱ ያሉት ያው እኔም ከመጣሁ 9 ወሬ ነው። አሁንም አዲስ አበባ ነው ያሉት ትምህርት ላይ ስላሉ እዚህ እንደመጣው አብሮ ለመምጣት የነበራቸው ዝግጁነት ጉጉት በጣም የላቀ ነው። ይሄን ጉጉታቸውን እንዲወጡ በረፍታቸው ይዤ መጥቼ አዛዙሪ አይቼ ዩኒቨርሲቲውን፣ ኮሚኒቲውን አጠቃላይ ከፋ ማህበረሰብ ባህል ሴቶችን በደንብ እንዲጎበኙ አድርጌ ነው መልሼ ላኩት። ትምህርት ላይ ስለሆኑ የመጀመሪያ ልጄ የሜዲሲን ተማሪ ነው። አሁን 2ኛ ዓመት እየጨረሰ ነው። ቅዱስ ጳውሎስ ሆስፒታል ሜዲካል ስኩል ታታሪ ተማሪ ነው። ሁለተኛ ልጅ 11ኛ ክፍል ዘንድሮ የተማረ ነው የሚገኘው። ወደ ተፈጥሮ ሳይንስ ያደላሉ ልጆቼ። እና ሜዲሲንም ፈልጎ ነው የሚማር ያለው። ሶስተኛ ልጄ ገና 7ኛ ነች። አንድ ደግሞ ገና 3ኛ የሚማር ልጅ አለኝ። እዚህ ልጆቼ ባለቤቴ በጣም ፍቅር ያለን ቤተሰብ ነን። ያው ወጥቶ ማገልገልን ስለፈቀደች ነው ባለቤቴም። የማህበረሰቡ የገዛ የራሳችን ማህበረሰብ ነው። አዋሳ ነው የኖርነው። አብዛኛውን በማህበረሰብ ስብስብ ውስጥ በቀድሞ ክልል ውስጥ አብረን ስለኖርን ሁሉንም ነገር ታውቃለች፣ ባህሉን እሴቱን ታውቃለችና እንግድነት የለም። መጥቶ ለመኖር ሁኔታው የተማሪዎች ባለመፍቀዱ ካልሆነ በስተቀር ስለዚህ በዓልም ያው ለአንድ ቀንም ቢሆን ከዚህም በኋላ ጎራ ማለት አይቀርም ማለት ነው። ሁሉ ጊዜም ለማህበረሰቡ ትልቅ ፍቅር እንዳለኝ ይረዳሉ። የባህል አልባሳት ለብሼ ሲያዩ ደግሞ በቃ ልዩ ስሜት አታውልቀው ነው እንደዛ ነውና ትስስሩ የነበረ ትስስር እየደመቀ የመጣ ነው እንጂ አዲስ የመጣ ትስስር አርቲፊሻል የሆነ ትስስር የለም። በጣም ደስ ይላል። በዚህ አጋጣሚ የከፋ ቴሌቪዥንም ለመላው ቤተሰባቸው መልካም የገና በዓልን ይመኛል። እንግዲህ እያጠቃለልን ነው ዶክተር። በዚህ አጋጣሚ እንግዲህ ቀደም ሲል በመሀልም ብለዋል የቦንጋ ዩኒቨርሲቲ ማህበረሰብንም እንኳን አደረሳችሁ ብለዋል። አጠቃላይ ለኮሚኒቲው ለመላው የክርስትና እምነትም እንደው በተጨማሪ የሚያስተላልፉትን መልእክት ካለ በሌላ ጊዜ በሌላ ፕሮግራም ደግሞ ከበዓሉ ወጣ ባለ ፕሮግራም ሌላ ጊዜ ተገናኝተን እንደዚህ ሰፋ ያለ ሀሳብ በተለያዩ ፕሮጀክቶችም ያሉበትንም ተንቀሳቅሰን በጋራ ለማየት እንሞክራለን። ለዛሬ ነው በዚህ እናብቃና የሚጨምሩት ሀሳብ ካለ እድሉ ልስጥና ከዛ መልካም ምኞታችን ተመያይተን እንሰነባበት። በጣም ጥሩ ነው። አመሰግናለሁ ስለተሰጠኝ እድል። በጣም ጥሩ ሀሳብ ነው ያነሳ ነው። እንደ ተቋም ብቻህን የምትገነባው ተቋም የለም። የጋራ ነው ተቋም ማለት። የአመራር ቅብብል ነው እንጂ ያለው ይሄ ደግሞ ያለ የነበረ የሚኖር ነው እና በቆየሁበት ጊዜ በፍቅር በደስታ በዚህ ተቋም ውስጥ የራሴን አሻራ አኑሬ መሄድ ነው የምፈልገው እንጂ እዚህ ተቋም ውስጥ ያለው ሁሉም በጋራ ሰርቶት ነው ተቋም የሚያሻግረው። የማህበረሰብን ፍቅርና ድጋፍ ተጠናክሮ እንደሚቀጥል አምናለሁ። ያቱም ማህበረሰቡ ከዩኒቨርሲቲው የሚጠብቃቸው ነገሮች አሉ። ዩኒቨርሲቲው ከማህበረሰብ የሚጠብቀው የሰላም የደህንነት ሁኔታ ለምሳሌ በጣም ሰላማዊ አካባቢ ነው። ይሄ እንደምታውቀው ዘብ ነው፣ ቅድም ብለሃል፣ ዘብ የሚቆም ነው። ምንም አይነት ተማሪዎች ውስጥ የተለየ ነገር አይቻላቅም። ነባሩ ሲስተምም ያን ነው የሚያሳየው። ይሄ ኮሚኒቲው ለትምህርት ቤቱ ካለው አቃፊነት የተነሳ የኔ ነው ብሎ ስለሚያስብ ነው። አካባቢው ፈታኝ ነው። የግቢ ውስጥ ያለውን ተጽዕኖ ትልቅ ተጽዕኖ ሊፈጥር የሚችል ነው። የአካባቢ ሁኔታ በጎ ተጽዕኖ ነው ያለውና የማህበረሰቡ የሰላም የጸጥታ ድጋፉ አሁን ደግሞ ወደ ፍቅር ቤተሰብ እየፈጠርን ነው። በዛ መንገድ ትስስራችን ጎልቶ ደምቆ ይሄዳል። ከዛ በላይ በልማት ስራዎች በተለይ በቴክኖሎጂ ሽግግር፣ በእውቀት ሽግግር፣ በሃይ ስኩል ተማሪዎች ድጋፍ፣ በማህበረሰብ ጉዳዮች ለምሳሌ አረጋውያን እኛ ሎጅም የሰራን ነው። ሌሎችም አገልግሎቶች ላይ ኮሚኒቲ ሬዲዮ ላይ በተለይ ማህበረሰቡ ጋር ሞር እንሰራለን፣ በቅርበት እንሰራለን። ማህበረሰቡ ዘላቂነት ያለው ጉዳይ ላይ ለምንሰራው ተግባር ሁሉ ከጎናችን እንደሚሆን ምንም ጥያቄ የለውም። ስለዚህ በዚህ አጋጣሚ ለማህበረሰቡ ለከፋ ማህበረሰብ አጎራባች ዞኖች ላሉት ማህበረሰብ በተለይ ለክርስቲያኑ በዓሉን ለሚያከብር ማህበረሰብ
መልካም ምኞቴን የገና መልካም ምኞቴን መግለጽ እፈልጋለሁ። ወደ ግቢ ሲመጣ ደግሞ ተማሪዎቼ ያው ከተለያዩ የኢትዮጵያ ክፍሎች የመጡ ናቸው። በዓሉን በደመቀ ሁኔታ አብረን እናከብራለን። የራሳቸው ዝግጅት እያደረጉ ነው። እኛም አብረን እያከበርን ያለነው ቤታቸውን ባንተካ ሙሉ በሙሉ ግን አትሊስት በዓሉን በደመቀ ሁኔታ እናከብራለን። በጣም ይወዱታል ብዬ አስባለሁ። ለነሱም ለተማሪዎቼ መልካም ምኞቴን በዚህ አጋጣሚ እየገለጽኩ ነው። ስታፍ፣ አካዳሚክ ስታፍ፣ አስተዳደር ስታፍ ከጎኔ ነበሩ። የራሴ ተቋም የሚሉ ናቸው እና ስራቸውን በተገቢው አክብሮ የሚሰሩ ናቸው። ዝቅ ብለው ከጽዳት ጀምሮ እስከ ላይኛው ተመራማሪ ድረስ ሁሉም የራሱን አሻራ እየጣለ ያለበት ተቋም ነው። በተቋማቸው የሚኮሩ እንዲሆኑ ነው የሚፈልገው። ተቋማቸው የራሴ ነው እንዲሉ ነው የሚፈልገው። በአለቃና በተከታይ ሂሳቤ ሳይሆን በራሳቸው ስራዬ ነው እንጀራዬ ነው። መንግስት እንግዲህ በሌላ አቅሙ ምን ያህል ደሞዝ ጭማሪ እንዳደረገ ታውቃለህ። በዚህ አመት ብዙ ማበረታቻ እያደረገ ነውና እቺ ሀገር ብትለወጥ እንለወጣለን የሚለው አሁን ካልተማርን መቼም አንማርም። እቺ ሀገር ብትቀየር እንለወጣለን፣ ለካ ይደርሰናል። ብዙ ጊዜ ጥያቄ ነው የነበረው የደሞዝ ትንሽ ዘንድሮ በጣም የተሻለ ነገር ነው ያየ ነው። ያ ማለት ተስፋ ሀገራችን ላይ እንዳለ የሚያሳይ ነው። ዞሮ ዞሮ ግን በትምህርት ላይ ያለውን ስብራት ለመጠገን በተቋማት ውስጥ ያለው በትምህርት ተቋማት ውስጥ ያለው ሚና እጅግ የላቀ ነው። መምህራንን አደራ የሚለው የያዙትን ትልቅ ተልእኮ በተገቢው እንዲወጡ፣ በትውልድ ኃላፊነት እንዲወጡ፣ ዜጋ እንዲያፈሩ የሚከፈላቸው ለዛ በቂ ስለሆነ ላይሆን ይችላል፣ ግን የሚቀርጹት ትውልድን ነው፣ ልጆቻቸውን ነው እና ትምህርት ላይ ያለንን ተግዳሮት እንድንሻገር አገርም ተስፋ እንዲኖራት መምህራን በተለየ ሁኔታ ተግተው እንዲሰሩ እንዲመራመሩ ለማበረታታት ፈልጋለሁ። የአስተዳደር ሰራተኞች በጣም ትልቅ ፍቅር ያላቸው ናቸው። ጅገርጌ አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ የከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የገና በዓል ልዩ እንግዳ ከነበሩት ዶክተር ደገላ ኤርጌኖ ጋር እንግዲህ በጣም ያማረ ቆይታ አድርገን በርካታ ሀሳቦችን ተለዋውጠናል። በጣም ተመልካቾቼ ደስተኛ እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ በካሜራው ረገድ ፍሬው ማሞ እንዲሁም አበዛሽ በቀለም ያማረ ምስል እንዲደርሳችሁ እንግዲህ እነሱ ትልቁን አስተዋጽኦ ተወጥተዋል። ስቱዲዮ የሚገኙ የፕሮዳክሽን ባለሙያዎች ደግሞ ዝግጅታችን ያማረ እንዲሆን አድርገዋል። በዚህ አጋጣሚ ደግሞ በልዩነት ልናመሰግን የምንወደው የቦንጋ ማህበረሰብ በተለይ የቦንጋ ዩኒቨርሲቲ ባልደረቦችን ሳናመሰግን ማለፍ አንፈልግም። አቶ ሰለሞን ኪዳኔ መምህር ሰለሞን ኪዳኔ እንዲሁም ደግሞ አቶ ተረፈ ሀብተ ማርያም ይህ ፕሮግራም ያማረ እንዲሆን ላደረጉት እንዲሁም ደግሞ አጠገቤ ቡና በማፍላት እንዲሁም በማስተናገዱ ከኔ ጋር የነበሩ እህቶችንም በዚህ አጋጣሚ በጣም አመሰግናለሁ። በዓል መስሎ ፕሮግራማችን እንግዲህ በዚህ ሁኔታ ተጠናቋል። በሌላ ጊዜ ደግሞ ከዶክተር ጋር በድጋሚ በሌላ ዝግጅት እንገናኛለን። ለዶክተርም በድጋሚ መልካም ገና በዓል እንዲሆን የከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት መልካም ምኞቱን ይገልጻል። ለመላው ተመልካቾች በያላችሁበት ያማረ ጊዜ እንዲሆን ተመኘው። ሌሎች የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሁላችሁም መልካም የዓመት በዓል ዕለት መልካም ገና